ሁሉም ቤዚክ ጥያቄ የሚጠይቀው ስንት አመት ይፈጅብኛል የሁሉም ሰው እንዴት ነው ይስውዬ እንትን የሆነ ነገር ጠቅ አድርጎ 300,000 1 ቢሊዮን 10 ሚሊዮን ምናምን ነገርም ትለዋል። ላይፍ ስታይላቸው ትንሽ ከኢትዮጵያ ዘ ሪሊጂየስ ካንትሪ ክርስቲያኒቲ እና እስላም ያለበት ነው። ላይፍ ስታይላቸው ትንሽ ከሞራሊቲ የወጣ ይሆናል። በትሬዲንግ ፕሮፊታብል የሆነ ሰው አለ ወይ ብለህ ብትጠይቅ 4 አመት ዩኒቨርሲቲ ሄዱ ከሚማሩና 4 አመት ፎቶና በጣም ማለት ለዘጠናው ተስፋ ብትሸጥ ትርፋማ ነህ። ብዙ ወጣቶች ያዩዋቸዋል፣ ጀማሪዎች ያዩዋቸዋል። እንደዚህ አይነት ሎስ ሲያጋጥማችሁ ወይም ደግሞ አውት ኦፍ ኖዌር ሂት ሲያደርጋችሁ ግን የእነሱን ሲግናል ብቻ ግባ እንደ ከብት ትገባ እንደዚህ 100,000 300,000 ላምበርጊኒ ፌራሪ ይውላል ነገር። እሺ እሱ ጋር ሲመጣ ላይ እስካም የሚለው ነገር የሚመጣው ትጠብቃለህ። ሲግናል እኔ ምልከውን ነው የምትገባው ነው ነው what are you stupid can't do it እኔ ግልጽ ነን የፈለገ ስደበኝ አትበል if you are stupid go and join እነዚህ አይነት አካውንቶች አርግ 3000 ስራ ነገር ጀምሯል and action what is up YouTube እንዴት ነው ኤቢ ጎልድ ዛሬ ወደ ፖድካስት ይዞ ይመጣል ይዣቸው ነው ፋይናሊ ከማስተር ትሬደር ዛሬ ስለወራ ትሬድ ያስጀመረን ሰው እውነት ከካሜራ ጀርባውን እኮ ድምፁ ብዙ ቪዲዮስ ገብቷል። ደስ ብሎኛል እዚህ ስለደረሳችሁ። ምን ያህል ጊዜ ወስዶብህ ነበር አንተ? 6 ወር ያላነሰ 6 ወር ያላነሰ ለውስጥ በ6 ወር ጊዜ ውስጥ ዛሬ እንግዲህ በልዑልም በኢቢም ቻናል የምታዩት አንዳንድ ቤዚክ ጥያቄ እኔ እንደነሱ ትሬደር አይደለም I have some concepts ግን እንትን የለየም። ስለዚህ እነሱን I'm sure like ኮመን ህዝብ ወይም ደግሞ ኮመን ሰው ያላቸው ጥያቄዎች ብዙ ጥያቄዎች ይኖራሉ እንደኔና እነሱን ጥያቄዎች ትንሽ እንጠይቃቸዋለን። እናንተ የረሳሁት ካለ ደግሞ ኮሜንት ላይ ጻፉላችሁና እንጠይቅላችኋለን። እኔ ምናልባት ስኪፕ ያደረኩት ካለምና እስከዛ ግን እኔ እጠይቅላችኋለሁ ማለት ነው። በመጀመሪያ ልዑልም ኤቢ ምን ያህል ጊዜ ሆናችሁ ከጀመራችሁ? ኤቢ እስቲ መልስ። እኔ ማለት ነው በዩቲዩብ ላይ ማየት ይችላል። ዩቲዩብ I think 8 months ወይ 9 months ነው እንትን ካረ ከዛ ግን ዩቲዩብ ስንጀምር አትሊስት ቤዚክ እውቀት ነበር ብዬ አስባለሁ። ይዛል ከቱ ዘለን ዩቲዩብ ላይ አልወጣሁም ትንሽ ጊዜ እውቀት ነበር። ስለዚህ ጊቭ ኦር ቴክ ማለት ነው አመት ከ7 ወር እንደዛ ነው። ልክ ነህ። አመት ከምናምን አንድ አመት ከምናምን አመት ከ7 ወር እንደዛ ይሄ እኔ ጁን ላይ ነው የጀመርኩት ማሰሶ ጁን 2024 ሜይ ጁን ነገር አካባቢ ጁን 2024 ላይ ነው የጀመርኩት አመት ከምናምን አሁን 2026 ገባና ጁን ሲሆን በዚህ አመት 2 አመት ይሆነኛል ማለት ነው። ለምሳሌ ሁሉም ቤዚክ ጥያቄ የሚጠይቀው ስንት አመት ይፈጅብኛል የሁሉም ሰው ለሚጠይቃችሁ ሰው ወይ ምን ያህል ወር ይፈጃል ብሎ ለሚጠይቃችሁ ሰው ምንድነው ምላሹ? ምን ያህል ጊዜ ይፈጃል ትሬዲንግ? ግን ማለት ነው ደርሰህ ስታወራና እየሄድክበት ስታወራ በሴም አይደለም። አትስማማ? ቤዚክ እውቀቱን ለማግኘት አሁን ለምሳሌ ቤዚክ እውቀቱ በጣም ቀላል probably will take you like a month or two ለማንበብ ትንሽ ምንድነው የሚለው ለማወቅ ትሬዲንግ ምን ማለት ነው የሚለው ለማወቅ ቤዚክ አንድ ወር 2 ወር ቢወስድብህ ትሬዲንግ ምን እንደሆነ ለማወቅ ትንሽ ጊዜ ይፈጅብክ maybe a week ነው። ግን how to trade እና what is trading የተለያየ ጠይቄ ነው። how to trade የሚለውን ፊገር አውት እስክታነግር ብዙ ትንገጫገጫለህ። አሁን 3 ወር እስከ 6 ወር በጣም ማክሲመም ቤዚክ ኖሌጅ ኦፍ ትሬዲንግ እና how to trade የሚለውን ምክንያቱም how to trade ውስጥ ገባ ብዙ ስትራቴጂ ነው የሚያጋጥመው 5-6 አይነት ስትራቴጂ ከዚህም ከዛም ስታይ አንተም ስሞክር ፌል ሲያደርግ ምናምን የሆነ ኬስ ውስጥ ነው የምገባው። ስለዚህ በቃ እንደ ህፃን ልጅ ተንገዳግደ ዋክ ማድረግ እስክትጀምር ያለው ነው ይሄ። እሱ ከባድ ነው። እሱ ሜቢ 3 months እስከ 6 months ከዛ በኋላ ማደግና ሰርቫይቭ ማድረጉ ነው ረጅሙ ፓርት እሱ ጋር። እዚህ ልዑልም ኤቢም ለማያውቁ ሰው እንግዲህ እያወራን ያለነው በኔ ውስጥ ሆኜ ነው ሌሎቹንም ማግኛቸው። ልዑልም ኤቢም like ሰው ለመጀመሪያ ሰሞን የሚያያቸው ማንን ትመክራላችሁ? እስቲ give them like 2 or 3 names። የመጀመሪያ ነው ቢጊነር ናቸው። ስለዚህ they want to look at videos ምናምን ነገር የማናው 2 give me 2 names give me 2 አንተ ጀምር። ኤቢ ጎልድ እንደምን አውቃለሁ ደግሞ። እሺ ኤቢ ጎልድ የዲንኳን ለመናገር ሊዮ ጎልድ እንደ I think እኔ ሰጀስት ማድረገው የኔ ዩቲዩብ ቻናል እውነት ነው ኤቢ ጎልድ አንድ ላይ የኛን ስንለቅበት ጀማሪ ሰው አይገባው እውነት ነው ማለት ሌላም ሰው ብሏል። የእናንተ ትንሽ ግን ድሮ እኮ ትሰራ ነበረ ከዛም በፊት
እነሱ እንትኖች በጣም አሪፍ ናቸው። በደንብ ኤክስፕሌን ታደርጋለህ። ግን የሆነ አሁን እኮ የኛ እንትን ሆነ ከረንት ፍሪኩዌንት አፕዴት አይደል የምንለቀው የሳምንት እንደዚህ የሳምንት ያለን ስለሆነ የኛ ትንሽ ኮንሰፕቱ ያለው ሰው በደንብ አንደርስታንድ ያደርገናል። ግን እያስተማርክ እኮ ለቪዲዮዎች አይደል ከእዩ ጋርም ሰርች አለው የአንድ ሰዓት ሰፕላይ እና ዲማንድ የሚለው እኮ እውነት ለምናገር የአንድ ሰዓቱን ኖ ብቻህን ሆነክ እየቀረጸ እንዲያውም በጣም ነበር የምትልከው። ከዛ አንድ ላይ የሆነ ቪዲዮ ለቀን ብሎ አፋረጋ 13000 ከሱ በፊት የኢቪን ቻናል ሳይው በቃ 50 ቪው 80 ቪው 100 ቪው ምናምን ይላል። ከዛ አንድ ላይ እንስራ ሲለኝ አይ በቃ እንግዲህ ለራሳችን ወብላ ራሳችን ይሆናል ምናምን ብለን ግን ከዛ በፊት የሚሰራቸው ቪዲዮዎች እንትኖች የሆነ ስለ ስትራቴጂው በደንብ ያወራል ያስተምራል መስለኝ። ሁሌ እምለዋለሁ የሱ ቪዲዮዎች ትንሽ ከበድ ይላሉ። ቤዚክ ለምሳሌ ጀማሪ ትሬደሮች እሺ እንትናን ሬኮሜንድ አደርጋለሁ። ፎቶን እኔ ስጀምር ማለት ነው ትሬዲንግ የሆነ ዝም ብዬ አንድ ቪዲዮ አየሁ 30 ሚሊዮን ቪው አለው ዩቲዩብ። የማን ነው ማን እንደሆነ አላውቅም። እኮ ነው ስትጀምር ስትራክቸር የለውም አጀማመር እንደዚህ ነው። በቃ የሆነ ፓልዳን ያስጀምራል ያየው ነው ጀምራ። ግን እሱ ምን እንደሆነና የትሬዲንግን ፖቴንሻል አስረዳኝ። ከዛ ግን ስለ ትሬዲንግ ኮንሴፕት ስትራቴጂ ምናምን እንትናን አየሁት። ፎቶን ትሬዲንግ ማርኬት ስትራክቸር በደንብ አስተማረኝ። ከዛ ግን አንዳንድ አይሲቲ ኮንሴፕት የሚያስተምሩ ሰዎች ደግሞ አቅ ነበር። ከዛ ከፎቶን በፊት እንትና የሚባል አንድ አለ ጀስትን ዌርላይን የሚባል እንዲያውም አብዛኛው አይሲቲ ትሬደር እሱን ያውቁታል ከአይሲቲ ከዋናው ሰውዬ ውጪ ማለት ነው። አይሲቲ ሜንቶርሺፕ የሚል ረጅም ቪዲዮዎች አሉ። ከባድ ነው እሱ ለቢጊነር አይሆንም ከነጨራሹ። I don't get it like እኔ አሁን ብዙ ሰው ኮሜንት ላይ በዚህ አጋጣሚ በጣም ብዙ ሰው እንትን ሊል ይችላል። ግን አይሲቲ ትሬድ የሚያደርግ ሰው አይሲቲ ኮንሴፕት እኮ ትጠቀማለህ። ኮንሰፕቱን እኔ ራሱ የምጠቀመው እሱ ነው። ግን የሰውየው ቪዲዮ ኮንሰፕቱ እሱ ነው ብያስ እኔ ማንም ያምጣው ማንም I don't care ግን የሚገባኝ አሁን እዩ ከካሜራ ጀርባ ምን ሊለው እያለ ነው አይሲቲ አንደርስታንድ አለ። ግን በጣም ይቅርታ አድርግልኝ አይሲቲ ትሬደር ሆነ ስፔሻሊ አይሲቲ ዩቲዩብ ቻናል አይቶ በትሬዲንግ ፕሮፊታብል የሆነ ሰው አለ ወይ ብለህ ብትጠይቀኝ አሉ በጣም ብዙ አሉ። ግን ካሜራማናችን አብዛኛው ሰው ግራ ነው የሚገባው። እውነት አብዛኛው ሰው ግራ ነው የሚገባው እኮ አሁን የእሱን ኮንሴፕት ሲምፕሊፋይ አድርገው በ15 ደቂቃ በ20 ደቂቃ ቪዲዮ የሚለቁ አሉ። እነሱን ይዋል ኢቭን አንዳንድ ሰዎች በጣም ፌመስ ትሬደር አለ እንትና የቲጀር ቡት ካምፕ የቲጀር ቪዲዮች ብዙ ያሉ እሱ he uses ICT ምን ጠይቄ የለው። ከዛ አሁን አንተ እንደ ትሬደር ብዙ አይነት ቱሎች ነው ያሉት። ለምሳሌ እንትን ኮንክ አናጺ ኮንክ ለምሳሌ ማዶሻ መጋዝ ምናምን ትፈልጋለህ። ብዙ ቱል ትራፓ ነው አንደኛው በቃ የራሱን ቱል ነው የሚመርጠው። ይሄን ገንባ ካለ አንተ መጋዝ ብትመርጥ እሱ የሆነ የተሻለ ቱል ሊኖር ግን you building የሆነ ነገር the same thing ነው ቢልድ የምታደርገውና ስትራቴጂዎቹም እንደዚህ ናቸው። ስለዚህ ፎቶን ለሁሉም ሰው የሚመከር ነው። ፎቶን የዘናሲ ፎቶን ላይ አይሲቲ ነው አይሲቲ ኮንሰፕት ወስዶ ወደ ራሱ ቱን እናረጋው እንጂ ግን ለጀማሪ ኮንፊውዝድ ሳትሆን አይሲቲ ላይ ሂሪንግ ላይ የ2 ሰዓት የ3 ሰዓት ቪዲዮ አንድ ነገር ላይ 3 ሰዓት ሙሉ አንድ ሰው ማዳመጥ እኔ it's nonsense እውነት ነው ነገር it's a waste of time። ስለዚህ ከፎቶን ትሬዲንግ ብለው ገብተው ፎቶን is the best person እኔ እንደው በአካል ባገኘው ደስ ይላል። ምክንያቱም he's an ICT student እሱም ብሏል ICT ነው ግን የራሱን ኮንሰፕቶች ምናምን ይሆናል ከዛ ኤክስፒሪየንስ ትሬደር ነው። ስለዚህ እኔ ፎቶን ሰጀስት አደርጋለሁ። ስለዚህ ቢጊነሮች ፎቶን እና አይሲቲ ኮንሴፕቶች ቢማሩ በጣም ደስ ይለኛል። እንደውም አንድ ሰው አለ እውነት ይሄም ታየሰዎች ሰርች አድርጉት እንትና ይባላል ካሊስቶ ኤፌክስ የሚባል ነው ስካልፐር ነው ግን ሰፕላይ ኤንድ ዲማንድ ሲጠቀም አይዋለው ላይቭ ይገባል ኤቭሪ ዴይ ለንደን ሴሽን እና ኒውዮርክ ሴሽን ይገባል ላይቭ አይሲቲ ኮንሴፕት ይጠቀማል ሰፕላይ ኤንድ ዲማንድ ይጠቀማል። የፎቶን ደግሞ ሰፕላይ ኤንድ ዲማንድ ነው እና አንዳንዴ ደግሞ they use different languages አሁን በፎቶን ሰፕላይ የምትለው በዛኛው ኦርደር ብሎክ ነው ቤሪሽ ኦርደር ብሎክ ነው ማለት ነው። በዚህኛው ዲማንድ የሚለው ደግሞ ቡሊሽ ኦርደር ብሎክ ይሉታል። ፎቶን ኢምባላንስ ይለዋል እነሱ ፌር ቫልዩ ጋፕ ይሉታል። ግን አንዳንድ ኮንሴፕቶች ብሬከር ብሎክ ኢንቨርስ ምናምን የሚለውን ደግሞ ቢያውቁት አሪፍ ነው። ስለዚህ አሁን የኔ ፐርሰናሊ እየተጠቀመኝ ማርኬት ስትራክቸርን እንትናን ያስረዳኝ ኮምፕሊትሊ ፎቶን። ከዛ አይሲቲ ደግሞ ምን አስተማረኝ ኢምባላንስ እና ሊኩዊዲቲዎችን አስተማረኝ እና እነዚህን ኮምባይን ሳደርግ በቃ በዚህ አጋጣሚ ወጣቶች
4 ዓመት ዩኒቨርሲቲ ሄዱ ከሚማሩና 4 ዓመት ፎቶ እና በስ 4 ዓመት አስተት ትሬዲንግ አይዶንት ያኛው ቀን ቢሆን ኖሮ በእውነት እኔ ልጅ ቦልድ አሁን እንዴት ነው የማሳደገው ታውቃለህ? ትምህርት ቤት አይገባ 4 ዓመት እንዳደገ ከ4 ዓመት ጀምሮ በካልድል እንዲያድግ ነው። ትንሽ ማትስና እንግሊሽ ይቻል ከዛ 10 ዓመት ይላል ይቆጫቸዋል ማለት ያለ ኮሌጅ በነበራችሁበት ሰዓት ባለማወቃችሁ ደግሞ ባለማወቅሽ አይደለም። አንድ ትሬድ የሚያደርግ ጓደኛ ነበር ያኔ ሚኪ ይቅርታ ጠይቅ ማለት ሚኪ ልቀይቅ ይቅርታ በእውነት ያለ ደግሞ አስታውሳለሁ። ታይላንድ ነበር በሰዓቱ እሱ ያለችውን በቃ በወር የሚላክለት አለዋንስ ሰብስቦ ምናምን ዩኤስዲቲ ገዝቶ ቁጭ ብሎ ምናኔ ምንድነው የሰማያዊና ቀይ ነገር የሚያየው ምናምን አሉ ዝም ብዬ። ከዛ እሱ 300 የታይላንድ ባታ ወጣው ሰራው ምናምን አለኝ። ይሄ ስራ አይደለም ባክ ምናምን ብዬ ንቄውኔ ወደ እንትኔ ገባው። አይ ቲንክ ወደ ሌላ ጥያቄ የሚያመጣው እሱ ነው። most of the people የሚያዩት እንደ ስራ አይቆጥሩት። እኔም እንደዛ ነበርኩ። እንደ ፉል ታይም የሆነ ስራ ይሰራል ወይ just looking ኮምፒውተር ላይ የሚወጡ ወደ ሌሎች የሚወጡ ቻርቶችን በማየት ብቻ። አሁን ለምሳሌ የአንድ ሰው አቬሬጅ ደግሞ ስንት ነው ብለህ ታስባለህ? ኢትዮጵያ ውስጥ የወር ነው የዓመት? የወር የአንድ ሰው አቬሬጅ ደግሞ የወር ከ10k ከ5k እስከ 15k 10k እስከ 50k like አሁን ከ10k እስከ 50k like literally አሁን እያወራ እስቲ ጉግል ላይ ሰርች እናድርግ። ጉግል ላይ ሰርች እናድርግ። currently እኔ the minimum or እንደው ገና ትሬድ አልጀመርኩም። አሁን ይሄንን ሰው ገና ትሬድ ፖዚሽን ለመክፈል አንድ ፖዚሽን እንደ ምርቃት አስጀምራለሁ። just አሁን ላይ ዝም ብለህ ይሄ 18 ነው $19 አካባቢ ፍሎት ያለ ገና አሁን ነው like ሚኒት ሳይሆን ነው ራሱ ትሬድ ከተከፈተ $19 አለው እዚህ ላይ ማለት ነው። አሁን currently ይሄ $19 በኢትዮጵያ ስንት ማለት ነው? ወደ 3800 አካባቢ። ስለዚህ አንተ አንድ ወር ሰው ጠብቆ 10,000 የሚያገኘውን it's literally with a minute ገና ትሬዱ እንደተከፈተ $20 ፍሎት እያደረገ ነውና እንትኑ ኮምፔር የምታደርገው ከሆነ እውነት ለመናገር ገንዘቡ ማቻል ሪል ላይፍ ላይ የምታገኘው ደግሞ ከመቶ እስከ 300 USD ይላል። እሱም በጣም ሃይ ኤስቲሜት ነው። ደውል ኦልሞስት በዚህ ሳምንት ወደ 500 ምናምን 600 ሰራ ነበር። ስለዚህ that means like የተቀመጠው ከ100 እስከ 300 ነው። within a week ግን ያን ሜክ ማድረግ ይቻላል ማለት ነው። ኧረ ከዛም በላይ ሜክ ማድረግ ይቻላል። በጣም ሜክ ማድረግ ይቻላል ከዛም በላይ። so basic strategy የምትሉት ፎቶን ICT የኔ በቃ እኔ ፐርሰናሊ ፎቶን ICT ካየ ፎቶን እኮ የምንለው ማለት ነው አይ ቲንክ እንትን ስለሆነ ነው ሲያስተምር ረጋ ብሎ በደንብ ነው። አሁን ለምሳሌ በስትራቴጂ ካወራን ማለት ነው ICT ሰፕላይ ኤንድ ዲማንድ ሰፖርት ሬዚስታንስ አሁን እነዚህ ሶስቱ the most famous የፈለገ ትሬደር ICT ወይ ሰፕላይ ኤንድ ዲማንድ ወይ ሰፖርት ሬዚስታንስ ቢሆን ኮንሰፕት ያውቃል ሁሉም ትሬደር። ከሶስቱ አንደኛውን ነው ይዘህ የምትቀጥለው ብዬ ነው ማምነው። ከዛ ግን የሆነ ፓርት ላይ ኢንተርሴክት ይደራረጋሉ። ስለዚህ ባህሪ ጋር እውነት ትሬድ አደራረጋችን የኛም ባህሪ ወሰናል ብዬ አስባለሁ። እንደኔ ሰፕላይ እና ዲማንድ እንደኔ የሚጠቀም ትንሽ ረጋ ያለ ሰው ይመስለኛል። የሆነ መጠበቅ የሚችል ሰው ጠብቀው ደግሞ ከያስክ በኋላ በጣም ሆልድ አድርገው የሆነ ፖይንት ላይ እስኪደርስ ከሆነ ከፖይንት ኤ እስከ ፖይንት ቢ እስኪደርስ ትጠብቃለህ እስኪመጣ። ሰፖርት እና ሬዚስታንስ የምንላቸው ትሬደሮች ደግሞ ወይ ቶሎ ኤክስኪዩት አድርገው የሆነ ሰፖርት ሌቭል ላይ ይመጣል ይገባሉ፣ የሆነ ሬዚስታንስ ላይ ሲደርስ ቶሎ ይወጣሉ። ስለዚህ የሆነ ባህሪያችንንም እንትን ያደርጋል። በጣም እርግጠኝነት እንደ ባህሪያችን የምንመርጠው ስትራቴጂ ይለያያል። እስቲ አሁን ለምሳሌ ስለ $500 እና በሳምንት አወራን። ሌትስ ጌት ቱ ዘ ኤክስትሪም ሁሉም ሰው አይምሮ ውስጥ ያለው 100,000 300,000 ላምበርጊኒ ፌራሪ ይውላል ነገር። እሺ እሱ ጋር ሲመጣ አይ ቲንክ እስካ የሚለው ነገር የሚመጣ አይ ቲንክ ማለት ነው ትሬዲንግ ላይ ልክ መጀመሪያ ማመን የማፈልግበት ፌዝ አለ፣ ድናያል ፌዝ አለ እውነት ለመናገር። ምክንያቱም እንዴት ነው ይሄ እንትን የሆነ ነገር ጠቅ አድርጎ 300,000 1 ቢሊዮን 10 ሚሊዮን ምናምን ነገር የምትለዋለ። ከዛ ግን አይ ቲንክ ዋንስ ዩ ሲ the potential በራስህ ስካም እንዳለው ለምን ታውቅበታለህ። ያ ማለት ግን ስካመር ትሬደሮች የሉም ማለት አይደል። አይ ፊል ላይክ በጣም ብዙ ስካመር ትሬደሮች አሉ። ምክንያቱም በኮርስ በመሸጥ አይቢ ሊንክ በመቀየር በማስቀየር ፌክ ናቲ የሚባሉ ፌክ ናቲ ስኪል እኮ ሊኖርህ ይችላል። ግን አንድ ስኪል ኖሮክ እንደ ቢዝነስ ካሰብከው አንድ ሶርስ ኦፍ ሬቨኒው ብቻ ነው የምትፈልገው፣ ብዙ ሌላም ትፈልጋለህ። ስለዚህ ትሬዲንግ አዳለ በኮርስ ታገኛለህ፣ አይቢ ሊንክ በማስቀየር ታገኛለህ። ስለዚህ ዋይ ኖት በዛ ታደርጋለህ። ከዛ በሱ እንትን ደግሞ ዩ ቴክ
ፌክ ትሬዶች እየወሰዱ ዴሞ ትሬዲንግ እየሰራክ ትንሽ ትፎግራለህ የተወሰደ መኪናም ተከራይተህ ብዙ ሰዎችን ትስባለህ በጣም ከዛ ዋው ምናምን ብለህ አይቢ ሊንካቸውን ስታስቀይር they get a lot of money ሪል ነው ስኪላቸውም ሪል ነው በአይቢ ቼንጅ የሚያደርጉትም ሪል ነው ግን ለምን በቃ ቢዝነስ ከሆነ ድረስ ጌናቸው መጨመር ነው የሚፈልጉት እኔ ማድረሰው ወደ ሐዋሳ ጉብኝት ለረፍት ሄደን ሐዋሳ ሆነን ኤቢን ትሬድ እንደሚያደርግ ያውቃሉና ትሬደር አለ አንድ ኮርስ እየሰጠ ያለ ልጅና ይድ ኮርስ እየሰጠ ነው አለ ኤቢ ማን ነው ምናምን ብሎ ያየው ነው ዝም ብሎ ሪቪው ያደረገው ይሄ ፌክ መኒ ነው አለ ፔፐር መኒ እኮ ነው ልገን እዛ ጋር ሲታወቅ የነበረው ልጁ ሪል መኒ ትሬድ አድርጎ እንዳገኘው ምናምን ተመዝገቡና ላይክ ይሄው አይ ሜክ በቀን ውስጥ $3000 ሜክ አደረኩና ያለ ነው የሚያወራው ፔፐር መኒ እኮ ነው ምናምን ብሎ ይለግለኛል አለ ልጆቹን እያስከፈላቸው እኮ ነው ምናምን ብሎ ያወራኛል ዴፊኒትሊ እኔ በምን አምናለሁ መሰለኝ እኔ እንኳን አንዳንዴ ይደክመኝ ያሰ በቃ እኔ የምፈልገውን ገንዘብ እየሰራሁበት በጣም ማለት ነው እየሰራሁበት ነው ሌላ ደግሞ ቪዲዮ ሹት አድርጌ አስተምሬ አንተ እንድትሰራ ምናምን እውነት ለምናገር የዚህ ላይ እንኳን ዩቲዩብ ላይ አክቲቭ ያለውንኩበት ምክንያት በዛ ምክንያት ነውና አይ ወንደር ላይክ ኢፍ ዩ ሜክ ላይክ 40 50 60 ሺህ ፐር ትሬድ ያገኘ why do you like beg someone ለማሰልጠን አይ ዶንት ኬር እኔ አንድም ሰው አላሰለጠንም አሁን ባለበት ስታተስ ለአንድ ሰው ጊዜ የለኝም ለአንድ ሲንግል ፐርሰን ጊዜ የለኝም አሁን ምክንያቱም አሰልጥኝ ለምን አለው ላሰልጠነና ብዙ ጊዜ ያቸው ለምን ለምንዋል making like in millions እየሰራው ነው ግን 20 ሰው በአንድ ሺህ ብር ብትመዘገቡ እንዲህ ባሰልጥናችሁ እንደዛ ብትሆኑ እንደዛ ሳሞፊክ ቢዝነሱ ነው ለማሳደግም ተሞክራለህ ለምሳሌ ከሱ ጋር ቁጭ ብለን እያየን ምን ይላሉ ካናዳና አሜሪካ ያላችሁ ለእናንተ ለጊዜው አይደለም አቴንሽን ምን ሰጠው አፍሪካ ላላችሁ ኢትዮጵያ ላላችሁት ነው ዘቪዝን እንደዛ ቢሉት እኮ ካናዳና አሜሪካ ላይ ኦፕሬት ለማድረግ ከባድ ነው ዩኒድ አሜሪካ ላይ አልፎ ትክክለኛ ፕሮፈርሙን ምናምን ነገር ለማፈቃዱን ለማግኘት ከባድ ነው ግን ህዝቡ የሚያስበው እንደውም አይበሰኝም የሆነ ሰው ብላለኝ አንተ በቃ ለኢትዮጵያ ያለው ጥማ ልባቸው ያውላል ለኢትዮጵያ ያለ ሰው ያዝናሉ ቅድሚያ ለኢትዮጵያ ሰው ሰጥተው ያስለጥናል ኖ ያ ብሮከሩ አይሰራም አሜሪካና ካናዳ ላይ ፈቃድ የለውም ስለዚህ አሜሪካና ካናዳ ላላችሁት ለጊዜው የለንም የሚሉበት ምክንያት ለኢትዮጵያ አስበው አይደል ዩሮፕ ሀገርና ወደ ነዛ ሀገር ላይ ብሮከሮች አይ ቲንክ ሩላቸውን ከባድ ነው ብሮከር ለምን ያለው መስፈርቱ ለማሟላት ብሮከር ሆነ ለምጣ ከባድ ነው እንደዚህ ነው ብዙ ጊዜ ዱባይ ምናምን ያሉ ሀገራት ዱባይ በጣም ባይዘው በጣም ሪስትሪክትድ ነው ሩላቸውን በጣም ከባድ ነው ግን አይ ዶንት ኖ ሃው እንዴት እንደሚመጡ የሆነ ሰው በራሱ አካውንት የሆነ ነገር ከፍቶ ይመጣና ግን አይ ፊል ላይክ እንደ ጥሩ ነገር ነው ጥሩ ነው ግን ትራንስፓረንሲ አለመኖሩ አሁን ለምሳሌ ልክ እንደ ፌክ ናት ይላሉ አሁን እኛ ስቴሮይድ የሚጠቀም ሰው ስቴሮይድ አልጠቀምም ብሎ ኳሻ ነው እንጂ ቢደብረው ተጠቃሚ ኢትስ ፋይን በቃ they do work out like you putting in effort ዳይትን ታያለ ግን ኤክስትራ ምትወጋት ነገር አለች እሷ አደብቀን በቃ ይሄ እኮ እንጂ አሁን አይ አስተምራለሁ ከዚህ እኮ 7 ሚሊዮን ሰራለሁ ከሰዎቹ እኔ ምንም ትሬድ ሳላረግ ብሎ ግን ያወራ የለም የሚነግር የለም ኤግዛክትሊ እሱ ነው እንጂ አትሊስት ኦኬ በቃ ማለት ይሄ ነው ኢትስ አ ቢዝነስ እኔ እኮ ስኪሉ አለኝ ግን ስኪሌን በመሸጥ የኔን ትሬድ ኮፒ እንድታረጉ ደግሞ ይሄንም አረጋለሁ ቢል ኦኬ ኢትስ ፋይን ስለዚህ ቢዝነስ አስፔክቱ ነው ኢንዲ ኤንድ የሚያሻግር ምክንያቱም አንተ ትሬድ ሳታረግ ቁጭ አርገው you still making money passively በትሬዲንግ ግን you know trading ሌላ ሰው ትሬድ ያደርጋ አትው making money አሁን እንትን ማለት ነው እኔ ሌሴ የነጋዴ በሆን አሁን እኔ የቲቪ ነጋዴ የሚባለው የኮፊ ነጋዴ በሆን actual coffee plantation ላይ ሳሊድ ምንም ነገር ሳይኖረኝ just by saying እዚህ ጋር ተከሉ እዛ ጋር ተከሉ እያልኩ ባስተምረክ በቃ ይኮን ግን ሮንግ ይመስላችኋል ሰው በቃ አሁን ይሄ አይ በቃ እንትናማ ጎበስ ትሬደር አይደል አይ ቲንክ እሷን ፓርት ስለሚፈሩት ማሳየት አትፈልግም ተደብቋል ለምንድን ነው ያንተ ሲንግ ኤግዛክት it's okay እናንተም እኮ ላይክ አምሹ ሁለታችሁ ያለቀሳችሁበት ጊዜ ያዘናችሁበት ጊዜ በጣም የለፋችሁበት ስትረስ ሊሆናችሁበት ጊዜ አለ ያ ነው ኖሌጅ ዕውቀት የሚሆነው ያ ዕውቀት ደግሞ ትራንስፈር ሲደረግ ለዛ ላይክ አቴንሽንም ሰው እንዲያገኝ መክፈል አለበትም ብዬ አምናለሁ ኤግዛክትሊ 50 ሰው 100 ሰው ብታሰለጥኑ ኢትስ ኦኬ ግን ላይክ አይ ትሬድ ማድረግህን አንተ ሜን ለምታስተምራቸው ልጆችም you have to make it clear በጣም $10,000 ሰርቻለሁ በዚህ ወር 8,000 ከእንትን የመጣው ማለት አለበት 2,000 ብቻ ነው ትሬድ ያደረኩት you can ኦፕን መሆን አለበት መሆን አለበት ግን እንደዛ ይሆን አይደል ማንንም እንደዚህ ሆነ ይላል አብዛኛው ሰው የራሱን ነው የሚያሳየና አሁን የሁሉም ሰው ፌቨራይት ማን ነበር ያ ኳስ ሜዳ ውስጥ የሚሮጠው ልጅ አሌክስ ኤክስ እሱም የሆነ ጊዜ ግን ኦፕን ሆኖ ተናግሯል በኮርስ ምን ያህል እንደሚያገኝ እንደውም ትሬድ ካረገበት በላይ
የኮርሱ ዊን እንዳደረገለት የሆነ በኮርሱ በላይ ትሬድ ካደረገበት በላይ በኮርስ ያገኘው ከፍተኛ ነበርና ያው የማስታወቂያም ይሰራል አፍተር ኦል ፕሮሞሽን ሁሉም ነገሩ። ስለዚህ የሆነ ታይም ላይ በቃ ለምን ትሬድ ያደርጋል? ትሬድ ሲያደርግ እኮ የራሱን ገንዘብ ነው አትሪስክ የሚያስቀምጠው። አሁንም ሌላ ሰው ሲያሰለጥን ግን ኤክስነስ ትንሽ አግሬሲቭ ሆኗል። ስፔሻሊ ኢትዮጵያን ትሬደሮች ላይ ኤክስነስ ትንሽ አግሬሲቭ ሆኗል። ኤክስነስ በቃ ሊልኬ ግቡ ፕሌይስ ግቡ ነው። ኤክስነስ ትንሽ አግሬሲቭ ሆኗል። ኤክስነስ ሳይሆን እኮ አግሬሲቭ የሆነው ኤክስነስ ጀስት ዘ ፕላትፎርም ነው። ፕላትፎርሙን ነው ማሳደግ የሚፈልገው። ኤክስነስ ሳይሆን ትሬደሮቹ አሁን ያው እኔ እንደ ድንገት ሆኖ ቲክቶክ ፐርሰናሊ አልጠቀምም። የለኝም አካውንት ማየትም ከማልፈልገው አፕ ባንዶ መደረግ ካለበት አፕ ብዬ ከማነው ቲክቶክ ነው እና ስለ የለውም እኔ እዛ ኢንቫይሮንመንት ላይ የለውም። ግን የሆነ ጊዜ ላይ ያየው በጣም ብዙ ሰው ለካ ቲክቶክ ላይ ትሬደር ነው። በጣም ብዙ ሰው በዝቷል። እና አሁን ዩቲዩብ ላይ ነው ያለሁት። ደግሞ ዩቲዩብ ላይ ደግሞ በጣም ትንሽ ነን። እነዚህ ዩቲዩብ ላይ ትሬዲንግ ስፔሻሊ እንደኛ ራሱን ፐርሰናል ላይፍ እና ሳይት ይወጣ በጣም ትንሽ ነውና ሁሉም ሰው እንዲህ ሊንክ ተጠቀሙ፣ እንደዛ ሊንክ ተጠቀሙ፣ እንደዛ ሊንክ አድርጉ፣ እንደዛ ሊንክ አድርጉ። ኤክስነስ ጥሩ ነው። ኤክስነስ እኮ እንድንገበያይ አድርጉ። በጣም ቴንክ ዩ በዚህ አጋጣሚ። ኤክስነሶች ግን እሱን ተጠቅመው ግን የራሳቸውን ቢዝነስ የሚሰሩ ደግሞ ትራንስፓረንሲ ቢኖር ጥሩ ነው። አንድ ጊዜ የሆነ ቪዲዮ ያየው እንትን በቃ እኔ በዚህ ጊዜ ውስጥ በዚህ በሁለት አጭር ዓመት ውስጥ ምናምን ነገር ተቀየርኩኝ። እዚህ መጥቼ ደግሞ ላይክ ኢትዮጵያ መጥቼ አዳራሽ ተከራይቼ ልጆቹን እያስለጠንኩ ነው ከራሴ ኪስ ላይክ who is paying for that አዳራሽ are you really paying? ለዚህ የብዙ ሰው ጥያቄ እሱ ነው ብዬ አስባለሁ። እና እኔም ሳየው አንዳንዴ እኮ who paid for that ትላለህ ግን it's okay like transparency ቢኖር ምንም ማለት አይደለም። ኮርስ መሸጡ ምንም ማለት አይደለም። ትራንስፓረንሲ ቢኖር ጥሩ ነው ላለው አይ ቲንክ ይሄንን ቪዲዮ ሰርታችሁበታል። ግን ፕሮብ ፈርም የምታውቁት ፕሮብ ፈርም ወይም ደግሞ ትረስትድ የሆነ ፕሮብ ፈርም የት ነው ትላላችሁ? ለሁለታችሁ ፕሮብ ፈርም ለምሳሌ እንትን ለመግዛት ለሚፈልጉ አካውንቶች አሁን ለምሳሌ አንዳንዴ ሰርተው ይከለክሏቸዋል ፔይአውት ሲጀመር ማለት ነው ከፈንድድና ከላይቭ አካውንት ራሱ ምን ታስባለህ? ሱሪ ፈንድድ ነው ላይቭ ኤቢ ነው ወደ ላይቭ ያሳመንኩት ነው ስሎሊ እኔ ወደ ላይቭ እየተሳብኩ ነው ስሎሊ ወደ ላይቭ አካውንት እየተሳብኩ ነው። አይ ቲንክ እንዲያውም the biggest scam ሳይሆን ትሬዲንግ ውስጥ ማለት the biggest ከሰው ፕሮፈርም ነው በጣም ከሰው ሳይኮሎጂ የሚያተርፉት ማለት ነው። አይ ቲንክ ፕሮፈርም ናቸው አይደለ? ብሮከሮች ላይክ ኦብቪየስሊ አሉ ፕሮፈርም ውስጥም አሉ። ምክንያቱም ዋንስ ይሄ ኢቫሉዌሽንህን ጨርሰክ ላይቭ አካውንት ሲሆንልክ ትሬዲንግ ላይ ትሬዲንግ ሳይኮሎጂ ጋር ሲመጣ ኢትስ ጀስት 10% ወይ 5% ነው የሚሳካለት ብለህ ካመንክ በዚህ ስታቲስቲክስ ብቻ ማለት ነው ትርፋማ ነህ። ለዘጠናው ተስፋ ብትሸጥ ትርፋማ ነህ። $100,000 አካውንት you're giving them hope ሚሊዮነር እንደምትሆን ግን 90% እኮ ፌል ያደርጋል። እንደዚህ እኮ ነው። ለምሳሌ በቃ የሰው ሳይኮሎጂ ተስፋ ዴስፐሬሽን ካለክ ማለት ነው 99 እኮ ፌል ያደርጋል። ግን አንተ እቺን ቲኬት ቁረጥ ብትባል እሺ 1% መሆን ይችላል እና ትቆርጣለህ። ስለዚህ የሚሸጥልህ ሰው every time he wins። ስለዚህ አንተ እንደምንም በቃ ሳክሪፋይሱን ወስድና 1% ውስጥ ሆናለሁ ነው ፋይቱ። ግን ደግሞ the real winner ግን ከ99 የሚያተርፈው ነው። ስለዚህ አይ ፊል ላይክ ፕሮፈርሞች እንደዛ ናቸው። ብሮከርም እንደዛ ነው። ኦብቪየስሊ ምን አይነት ቢዝነስ ነው አንተ ከነሱ ገንዘብ እየወሰድክ የሚያተርፉት? አይሆንም አይደል? አይፈልጉም ግን ሪዝን ነው የሚፈልጉት። ሩል ያቀርባል። እውነት ለመናገር ደግሞ ዋንስ ስታልፍ ራሱን የቻለ ዓለም ነው። ፌዝ 1 ስታልፍ የሚሰማ ስሜት ራሱ ይቻላል። ፌዝ 2 ስታልፍ የሚሰማ ስሜት ይቻላል። once you pass phase 1 and 2 and then once you ask የመጀመሪያው payout የዛኔ ማለት ላይፍ ይቀየራል ይጣፍጣል። በቃ እዴ ለካ ይሄ ዓለም አለት አለና እኔ ሁሉ ጊዜም ሰጀስት እንደማደርገው በቃ ሁለቱንም እንትን አለብህ ላይቭ አታርግ ፈንድ አትጠቀሙ ብዬ ሁለቱንም ድሮፕ አላደርግብህ ሁለቱንም ከፍ አላደርግብህ ማች አድርገው ሁለቱም ኢኳሊ። አሁን ለምሳሌ እኔ ላይቭም ትሬድ አደርጋለሁ ፈንድም ትሬድ አደርጋለሁ ሁለቱንም ትሬድ አደርጋለሁ። ግን የትኛው ይበልጥብሃል ብትለኝ እኔ ፐርሰናሊ ብጠይቀኝ ትንሽ ፈንድዱን ከፍ አደርገው ምክንያቱም ካፒታል እንዴት ነው let's say like you can easily make $1,000 እና $2,000 በፈንድ አካውንት ዊዝድሮ ማድረግ ትችላለህ as soon as you keep the rules። በሪል አማውንት $1,000 $2,000 ትሬድ ማድረግ ትችላለህ ቀላል ነው። ግን እያሳደግ ካፒታል አካውንት እሱማ risking your own pocket እና የራስን ፖኬት ሪስክ ከማድረግ ስኪሉ ኖሮ ፌዝ 1 እና ፌዝ 2 ማለፍ ከቻልክ የነሱን ፖኬት ሪስክ አድርጌ ከሜክ ማለት
አይ አግሪ እኔ አሁን ቅድም መባም ሲል ፕሮፈርም ሲል በቃ እንትን ነው አሁን if you are the 1% obviously አንተ ነው የምትጠቀመው ግን ሌላ ስንት in millions of ትሬደሮች አካውንታቸው every single day ብሎ ያደርጋል ከዛ ፕሮፈርም is making ፕሮፈርም ላይ ግን ለምን ብሎ ያደርጋለሁ ብለህ ካሰብክ ደግሞ አብዛኛው ሰው ፕሮፈርምን እንደንተ አሁን 200 ሌቨሬጅ ትልቅ ነው 200k አይደለም it's just 100k ማለት just 10k it's not 100k እሱና ማቱን በስትክክል አሁን እኔ የሆነ ጊዜ ካሰብኩ ፕላን እያወጣው ነበር ሮድማፕ እቺን ዳይሬክትሊ ሮድማፑን ሂት ማድረግ ይሄን ሂት አደርጋለሁ ፌዝ 1 አልፋ ይሄን አደርጋለሁ ፌዝ 2 አልፋ ካወጣህለት ግን some of the trusted leverage ማን አልፋ ካፒታል እኔ አንደኛ ያደርጋቸዋለሁ ከረንትሊ ካያቸው ከዛ GFT ነው ከዛ በኋላ እኔ ምንም ጎድፈንድ ወደ ኢትዮጵያ the fivers በጣም ትረስዋዚ ናቸው ቫይቨርስ እንደውም አንድ ነበር ከዛ ግን ሺል ያሉት በጣም ብዙ ኤቭሪዴይ ይከፈታል because ቢዝነስ ሞዴሉ በጣም ስቴብል ነው ጸዴ ነው as long as በጣም ስማርት ትሬደሮች አውት ስማርት እንዳያደርጉ ደግሞ እንደዛ እንዳይሆን ደግሞ you put ብዙ rules እኔ እሱን ስለማልወደው ምክንያቱም ትሬዲንግን የመረጥክበት እኮ አንደኛው ማለት ነው it's because ያው ፋስት መኒ ነው ኢዚ መኒ ነው ግን it's hard it's ምን የሚባል አባባል አለ አሁን it's the hardest way to make easy money ስለዚህ it's በቃ the hardest way to make hard money ሊሆን ድጋሚ ፕሮፈርሞች የሚያከብዱብህ ከሆነ ያ ሁላ ባጥላልፈክ እኔ ፐርሰናሊ that's why I prefer በላይቭ አካውንት ያው በትንሽ ካፒታል ማሳደግ እንዲያውም አሁን ምሳሌ የኔን ገንዘብ ሪስክ ማድረግ አልፈልግም ብሎ ለሚያስብ ሰው ማለት ነው here's my advice like let's say አንድ አመት ወይ አንድ ፈንድ አካውንት ይግዛ ከዛ ግን ለአንድ አመት ወይ ለተወሰነ ወር ሴቭ አፕ በቃ ሴቭ ኤቭሪ መንዝ ማለት ነው ሴቭ አፕ ከዛ ስኪልን እያዳበርክ ይላል ለራስህ በጣም ፔሸንት ሆነክ ያን ትሬዲንግ ሲጀምር the first 3 months በእንትን ነው በዴሞ ነው ጁን ላይ ጀመርኩ አይደለ ጁላይ ኦገስት ሴፕቴምበር አካባቢ በዴሞ ነው ከዛ ዲሴምበር ላይ በቃ እንደምንም $100 ጀምራለሁ ብዬ ነው ከዛ በቃ በዴሞ የምር ብሎ ሲያደርግ የምር ነበር ማዘር ቃላት ዴሞ ኮሌጅ $100 ከተክ ማለት ነው ዜሮ ሲለካ ምናምን ስለ ወደ ዲፖዚት አላደርግም ራሱ ሌላ 100 እንዴ ይሄን ነገር አልቻልኩበትም እንዴ ምናምን ብዬ የሆነ ቀን ደረሰኝ በጧት ብሎ አደረገና ወደ ስራ ስገባ ዲፕሬስድ ነው እንኩት ይሄ ነገር አይሰራም እንዴ በፌክ ኮሌጅ ደግሞ ወለት ከዛ እንደው የሆነ ሰዓት ላይ $25 አስገባው ዝም ብዬ ከዛ በሱ አላቅም ነበር በቃ $12 የሆነ ጊዜ ትርፋይቼ አልዘጋውትም ግን አሁን ሳስበው $12 was 120 ፒፕስ ነው 120 ፒፕስ አሁን ራሱ ካች ስናረግ ናይስ በቃ በጣም አሪፍ ነው ብለን እንዘጋው ትሬድ ነው ያኔ ግን በቃ እንዲሄድ ትፈልጋለህ ምናምን ኢሞሽን ቴክ ኦቨር ያደርጋል በቃ ስለዚህ እንደዚህ ያልክ የሆነ ትማረውና በትንሽ ይሄ ፋስት መኒ ቢግ መኒውን ብዙ አታስበው በቃ after a year or 2 years ምናምን ደግሞ ሴቭ አድርገህ የሆነ ሰዓት ላይ ኮምፎርታብል ካፒታል ሲኖር ላይቭ መጀመር ይችላል ብዬ አስባለሁ ያ ስለዚህ ላይቭም ፈንድዱም ሁለቱንም ጎን ለጎን ግን ላይቭ ሞር ሪስኪ ነው ሞር ያማል ላይቭ ላይ $5 $10 ማጣትና ፈንድድ ላይ 500 ብታጣ ምናምን እንደውም አይሰማህም ብዙ ፈንድ ላይቭ አካውንት ላይ ግን ኢሞሽኑ በጣም ሪል ነው ስለዚህ እሱን ፊል ታደርገዋለህ ቶ ሌላ ደግሞ በጣም የሚያጋጥመኝ ፐርሰናሊና ግራ የሚገባኝ ነገር ለምሳሌ አሁን እዚህ ጋር $200 ስራ ላሳይ ምናምን ነገር አሁን እኔም ሌላ ቢዝነስ ላይ አለው ባለውበት ቢዝነስ ላይ እንደዛ ማለት አልችልም ለምሳሌ ኢቭን ላይክ ለፓርትነሮችም ለኢንቨስተሮችም ስትናገር ይሄው ከሰዓት 1 ሚሊዮን ሰራለሁ ላቸውም አልችልም እንደዚህ አይነት ቪዲዮዎች ግን አያለው ላይክ ኦኬ አሁን በዚህ ሰዓት $200 ሰርቼ ስወጣ ላሳይ ምናምን ካን እሱስ እሺ ኤዲኮ አሳየን ግን ያው በትንሽ ነው ስለሆነ እውነታው አሁን ለምሳሌ እኔ አንተ እዚህ ጋር ቁጭ ብዬ መባው $200 ላሳየ ብዬ እዚህ ጋር ኤክስኪዩት አድርጌ አሁን ኦፕን ቻርት ላይ ነው $200 ለስራ ብዬ አላሳይም አይሆን ለምሳሌ ማርኬቱን እኮ ነው ያለንም ኮንትሮል ማድረግ ማርኬቱ የራሴ ሴትአፕ አለው እዚህ ጋር ሲመጣ እንደ ድንገት ሆኖ ቪዲዮ ሹት ስናደርግ አሁን ለምሳሌ እኛ ምን ጠብቆ ሴትአፕ አለ አሁን ከረንትሊ አሁን ለንደን ሃይ ስኩል ቀርጽ ጎልድን ሴል ለማድረግ እያሰበን ነው ግን ኦሬዲ አንድ ፖዚሽን ላይ የከፈትነው ሌሊት ላይ ትላንት ማታ ያደረ ነው አንድ ፖዚሽን ላይ አንድ ደግሞ ለመጨመር ለንደን ሃይ ግን ቪዲዮን እየቀረጽ ነው ይሄኔ ለንደን ሃይ ስዊፕ ተደርጎ ቢሆን
አሁን በ200 እና 300 ዶላሩን እዚሁ እየቀረሱ ይችላል። ግን አውቶ ዘብሎ ሆነ እዚህ ጋር ከፍቼ $200 አሳይ የምትለኝ አሁን አላሳይም አልች የለም ማስታብ ቁማር ካልሆነ መስጠራ ኤግዛክትሊ as long as trading is ከሆነ ድረስ it's you need to have a plan, you need to have በቃ መግዛት መሸጥ ነው አይደል? ስለዚህ ኦኬ at least ትንሽ እኔ የምገምታት ቦታ ጋር ከፍ ትበልና ለኔ ያኔ ሸጬ ፕሮፊቴን ይዤ እወጣለሁ ነው እንጂ የምለው አሁን ልክ ሳይው ጥሩ ቦታ አይደለም ለመግዛትም ለመሸጥም ጥሩ ቦታ አይደለም ብለን ታስቀምጠው እንጂ አንዳንዴ ያልፋል። at any moment obviously ገብተህ ተራስ ባይል ጠብቀህ ባይ ሴል ጠብቀህ ሴል አይሆን በጣም የምታረጋው ሴሊንግ ቦታ አለ ኦር ባይንግ ቦታ አለ ዞን ውስጥ እስኪገባ ድረስ you can't really make money በቃ ጋምብሊንግ ነው እንደዛ ከሆነ ሌላ ከእናንተ የሚገርመኝ ጠዋት እንደውም ሉል ጋር ስናወራ ሰማያት ነበረችላ ሱመያም በጣም እያለችው ነበር ለምሳሌ ሁሌ ሳያችሁ $50 $100 አፕ ይሆናል ከዛ የሆነ ሳለ ተበልሰን ስልገናኝ $10 ወጣው ብላብል በኔጌቲቭ ወጣው አልተላላችሁላ why don't you just take it like $50 $40 $100 በልሳ አለበል ታንተ መሰለህ እሱን ተወና ማለት ነው በጣም ብዙ ፕሮፊት እያየን ማንዘጋበት ጊዜ አለ I think አብሰስሰው ትንሽ አብሰስሰው it's like trading ላይ I think ስኪሉን ማስተር ካደረክ በኋላ ይሄንን የሚረዱን ማለት ነው at least maybe 1 year 2 years experience ያላቸው ናቸው maybe 2 years እንጂ ለጀማሪ ሰው ስታስረዳው ማለት ነው ምንም አይገቡም ምንድነው ታውቃለህ it's like saying የሆነ ፖቴንሻሉን ካትሾርት ያደረግነው ነው አንዳንድ ጊዜ ግን የኛም የዲሲፕሊን እንትን አለ ችግር አለ I think የሚቀረን ብዙ ጊዜ ፐርፌክት ትሬደር አይደለም በዚህ አጋጣሚ ድል ሀገር ከፈቀደ 600 አይተህ ታውቃለህ ፐር ትሬድ የሁለት ሰዓት ላይ በስልት ወጣ $40 ፖዚቲቭ ነው actually ያ ማለት እኮ በኢትዮጵያ ስታስበው close to 90,000 ማለት within a couple of minutes ከዛ በቃ ትሬዱ ይመለሳል ሪቨርስ ያደርግብሃል and then break even ላይ ትወጣለህ ግን መሰለህ ስኪሉን ነው የምፈልገው መጀመሪያ because once you have the skill ማለት ነው አንዳንድ ነገሮችን በቪዲዮ አትማራቸው ማርኬቱ ካንድሉ ሲንቀሳቀስ ነው የሚያስተምረው ግን በቃሽ ጎበዝ ተማሪ ከሆንክ ማለት ነው በአንድ በሁለት ትማራለህ አንዳንዴ ግን በቃ እድሜ ልክን ያካበትከው ሀቢት ነው ስለዚህ እሱን ሀቢት ኢዚሊ አታቆመው እናም ደግሞ አንዳንዴ ምን ያስተምርሃል ሌትስ አሁን ይሄን ትሬድ 600 ላይ ዘጋውት እኔ ቴክ ፕሮፊቴ 2500 ነው ለምሳሌ ሄዶ እሱን ቢነካው ኔክስት ታይምማ በቃ ይዘዋለሁ ነው ማለት ስለዚህ ኢሞሽን ላይ በጣም ይጫወትብኛል ስለዚህ when to close when to hold የሚለውን ነገር ኤቭሪ ዴይ ማርኬቱ ላይ አዲስ ኢንፎርሜሽን ነው የምታስገባው እንደዚህ አይነት ትሬድ ሲሆን ይያዛል 3 ቀን የሚይዘው ካስፈልግ እንደዚህ አይነት ትሬድ ከሆነ ግን it's showing me signs ቶሎ መውጣት አለብኝ ምናምን ኦቨር ሌቨሬጅ አድርጌ ሊሆን ይችላል ለምሳሌ የገባሁት ሙሉ ካፒታሌን ሪስክ አድርጌ ለምሳሌ ከሆነ የገባሁት ይሄ ነገር በቃ it has to be worth it አገባ ለምሳሌ $500 አካውንት ነው እንበል ሙሉን 500 ሪስክ አደረኩት ከዛ 600 አየሁ ሪስክ ያረኩትን ነው እኔ ያየሁት ስለዚህ አሁን እሱ ላይ መዝጋት አልፈልግም አትሊስት 1 2 1 2 3 ሂድ እንላለን ሪዋርዱ ካለኝ ካፒታል ይብለጥ 1500 ድረስ ስለዚህ አሁን እንደዛ አይነት ጊዜ ላይ አትዘጋው ስለዚህ ሪስክህን አትሊስት ከቨር የሚያደርግ መሆን አለበት you set different rules ከዛ ደግሞ እንደ ማርኬቱ ኮንዲሽን እንደሚሰጥ ቮሊዩም every day every trade is different ያንተ ስትራቴጂ ያንተ አገባብ ይለያያል አወጣጥም በጣም ይለያያል ግን how the market response በጣም it's different every ስለዚህ ተሳየብ ከዩኤታል ከኤቪ $10,000 አይቶ በቃ $10,000 አይወጣም to the moon ብላን ይባላሉ ከበቃ በኋላ $10,000 አይላችሁ ያያ ምን መሰለህ እኔ ምናምን አለ መሰለህ እኔ አይፍቤክ እኮ አይኔ $60 ምናምን አይቻለሁ $54,000 አይቻለሁ ታይዋለህ ገንዘቡ ማየት እኮ አይደለም ግን አሁን እኔ ነገር ከፖይንት ኤ እስከ ፖይንት ቢ ነው ትሬድ ፖይንት ኤ ነሰለ ፖይንት ቢ ላይ ይወጣል ግን ፖይንት ኤ ላይ ሄጄ
ቢ ላይ ሳይደርስ ሪቨርስ የሚያደርግብኝ ጊዜዎች አሉ። ስለዚህ እሱን ነው የምታዩት እናንተ። እኔ እውነት ለመናገር እኔ ሴት ካረኩት ውጭ እንደውም አልይዝም፣ ብዙ ጊዜ ይዘጋለሁ። እና ደግሞ ሊሚት ዴይሊ ጎል ፕላን አለኝ። እሱ ላይ ከደረሰ አይ ዶንት ኬር አባውት ስፔሻሊ አሁን ላይ በጣም በብዙ ፔን የተማርኩት እንደዚህ ስለ በጣም ሆልድ አደረግ ነበር፣ ግን በጣም ብዙ ጊዜ ፔንፉል የሆኑ ሞመንቶች ስላለፍኩ አሁን ላይ ይዘጋለሁ። ከሄደ በኋላ አይ ዶንት ኬር 1 to 3 ከነካለኝ 1 to 5 ከነካለኝ ወይ ደግሞ ከፖይንት ኤ እስከ ፖይንት ቢ። ግን በጣም ትናንት ራሱ ለምሳሌ ጥሩ ትሬድ ነበር ከ3 ኪሎ ላይ ባይ ኤዥያን ስዊፕ ሎ እና ከዛ ኦርደር ብሎክ ነበር መጣ። ሊሚት አስቀመጠን፣ በሊሚት ነው እንደውም የገባ ነው። የዚህን አይነት ኮንሰልታችን ቼክ አላደረግ ነው ሳየው was going up በጣም ደስ አለን ምናምን ነገርና ፖይንት ቢ ላይ ግን ዴስቲኔሽናችን ላይ ደረሰ። እንደውም በጣም ሪቨርስ አደረገ ካሰብነው ፕላን። ከዛ መጀመሪያ ሳምንቱን ሲጀምር ፕላን ያደረግነው ኤሪያ ላይ መጣ። ከዛኛ መጀመሪያ ኤክስኪዩት ያደረግነው ሄዶ ስለነበር ያንን ሊሚት አጥፍተነው ነበር። አይ ዘርስ እንኳን አይመጣም ብለን ግን ያሰብነው ላይ መጣ። ዛሬ ሳንገባ ድጋሚ ወር ላይ ወጣ። ወይኔ ያመለጠኝ ብለህ ስትገባ አሁንም ፖይንት ቢ ላይ ሳይደርስ ድጋሚ ሪቨርስ አለ። ሶ እንደዚህ አይነት ማርኬቱን ኮንትሮል አናደርገው ገባ። የዛን ቀን አሁን እኔ መጀመሪያ አይ ዋዝ ራኒንግ ፕሮፊት በጣም ራኒንግ ያደረኩ ነበር። ከዛ አመለጠኝ ብዬ አንድ ፖዚሽን ድጋሚ ገባው። እሱ ያንንም ሳለ ጭራሽ ሉዝ አድርጌ ግን ሪከቨር አደረኩ። ማታ ላይ ኦልሞስት የምፈልገውን ነገር ሰርቼ ጨርሼ ወጣሁ እንጂ ማርኬቱን ኮንትሮል አናደርገውም ነበር። ግን አሁን ለምሳሌ ብዙ ወጣቶች ያዩዋቸዋል፣ ጀማሪዎች ያዩዋቸዋል። እንደዚህ አይነት ሎዝ ሲያጋጥማችሁ ወይም ደግሞ አውት ኦፍ ኖዌር ሂት ሲያደርጋችሁ what do you guys do? Is it the gym? Is it talking with friends? ምናምን like what do you do? ሉሊ ይደውልልኛል። ቴክስት ነዳ ኤስኤል ለነካብኝ ቴክስት ጋር ያን ሞራል እንዴት ነው የምትመልሰው for the next day? እኔ I like to think ብዙ ጊዜ ታፍ ነኝ እንደዚህ አይነት ነገሮች ላይ ኢዚ ነው የምመለሰው። ግን እውነት ለመናገር my lowest point in trading ከ2 ሳምንት በፊት ነው መሰለኝ happen ያደርገው እንደዚህ ተሰምቶኝ አይደል። በላስት ከትሬዲንግ ከጀመርኩኝ እስከ ዛሬ ድረስ I was profitable። እውነት ለመናገር እያሰራሁት ገንዘብ ካጣሁት ይበልጣል። ስለዚህ ኦኬ በቃ ፕሮፊታብል ነኝ ኦኬ ነኝ ምናምን ብዬ ነበር ትሬድ ማድረግ። ችግር የለም ሪስክ ያለው። ከዛ የጃንዋሪ እና የፌብሩዋሪ ማርኬት ትሬደሮች ያውቁታል። ዛሬ እንደውም ተመስገን የመጨረሻ ቀን ነው የፌብሩዋሪ፣ ሰኞ ማርች እንገባለን። አዲስ ወር ይስተካከላል ሆፕፉሊ። እና ጃንዋሪ ላይ በትሬዲንግ የሰራሁትን ገንዘብ በጠቅላላ አጣሁ። በጠቅላላ ማለት ነው። እዛው ከባድ ሉዚንግ ስትሪክ ውስጥ ነበርኩ። አሁን እሱ ጋር ማለት ነው ትሬዲንግ የሆነ ከገንዘቡ በላይ እስኪሉን አጣሁት እንደ ምንድነው እና እስኪል ድረስ ማለት ነው። እና ሪስኬ በቃ ለኔ it was okay የሆነ ሴቭ አፕ ያደረኩትም ካፒታል ስለነበረ አው በቃ it's fine እየተማርኩበት ነው ምናምን ብዬ ትምዬ ነበር። ግን ብዙ ትሬዲንግ ሎስ ማርኬቱ በጣም አንፕሬዲክተብል ሲሆን በቃ I was down። ምን አደረኩኝ? I took 2 ቀን ምናምን I think ዊኬንድ ላይ ምናምን በቃ ዲፕሬሽን ውስጥ ቆያለህ የተወሰነ ከትሬዲንግ ጓደኞች ጋር ትንሽ ታወራለህ ምናምን። አይ ቲንክ ደግሞ ደስ የሚለው አንድ ላይ ትሬድ ስታደርግ የሆነ አንተ ዳውን ስትሆን ሌላኛው ኢንከሬጅ ስለሚያደርግ በጣም ደስ ይላል። ግን አይ ቲንክ አንዳንድ ጊዜ ደስ ይላል በጣም ኤግዛክትሊ አይ ቲንክ አንዳንዴ ይሄ ኦብሴስድ እና ዲሉዥናል ስትሆን ማለት ነው ምንም ቢመጣ አያስቆመኝም የሚል ሜንታሊቲ አለ። አይ ቲንክ እንደዛ አይነት ሜንታሊቲ ካለ ማለት ነው ትንሽ በቃ you might not see 1 million you might not see 10 million ግን you will be a profitable trader። አሁን እኔ እንደዛ ነው ማሰብ። 1 ሚሊዮን ስኪሉ ነው ማተር የሚያደርገው። በቃ ስኪሉን ይዘኸው እያሳደግከው ትኖራለህ። it doesn't matter። አሁን ምሳሌ እኔ ፋይናንሻል ጎል የለኝም በትሬዲንግ to be honest ወይ እዚህ ጋር ስደርስ አቆማለሁ ምናምን ነገር አለ። የሆነ ነገር መጥቶ ትሬኒንግን እንድጠላው ካላደረገኝ ወይ ይሄ ነገር በቀጭ አያዋጣም ምናምን እስክል ድረስ እንደዛ ደግሞ አልልም። I think it's a skill that I'm learning. just like in the any business ኢትዮጵያን ኤርላይንስ ሲጀምር በ5ም በ10ም ፕሌን ይጀምራል። ከዛ አሁን ያለው ጀርኒ whatever years it took like እዚህ ደርሰዋል። ኤግዛክትሊ እና ያም ካፒታል እያደገ ይሄዳል። በቃ ስለዚህ ትቆያለህ። በቃ የሆነ ቀን ታለቅስና ትቆያለህ። ከዛ ፀሐይዋ ትበራለች መልሳ ትነሳለህ። ይባክ አፖዝ ጂም በጣም እንትን ይለኛል እውነት ይረዳል። ያ በጣም ነው የሚረዳው። ግን እንደዛም ሆኖ ይሄ ሳምንት ያለፈው ምክንያቱም ጂም ውስጥ እየሰራህ በቃ ቀኑ አልቋል። አሁን ብዙ ጊዜ ኒውዮርክ ላይ 11 ተኩል ላይ ሜቢ የመጨረሻውን ትሬድ 11 ተኩል ላይ ትወስዳለህ፣ ቀንን ትጨርሳለህ። በቃ የማርኬቱ ቮላታይል ሙቭመንት አልቋል።
ምናምን ብለህ አጠፋፍተህ ጂም ትሄዳለህ። ጂም እየሰራው አለርት ይጮሃል። ኪሎ ብሎች ልፈልጋቸው ቴክ ፕሮፊት ወስድባቸው ቦታዎች ትሄዱ ገባው ምናምን ይጮሃሉ። አያለው ቢግ ሙቮች ሀፕን ያደርጋሉ። እኔ ስቶፕ ዳውት ሆናለሁ ወይ እንደዛ አይነት ነገር ባልጠበቁት ቦታ ሙቭ ያደርጋል ነው እና እዛ በቃ ሪከቨሪ ያረኩኝ ከሎስ የጥሞና ጊዜ እያሳለፍኩ ብረት እየገፋው ምናምን ስቲል ትሬዳስ አንትሪላ አስጨነቀ። ስለዚህ መጋበት ቦታው ላጣው አስበው ግን the gym helps ማውራት በቃ ሴታፖችን ታያለህ መልስ ባክ ቴስቲንግ ትክክል። አንዳንዴ ግን ማየትም አልፈ ይቀፈኛል የሚጠቅመኝ ብዙ ጊዜ የራሴን ቪዲዮ ነው ማለት ዩቲዩብ ላይ ገብቼ የራሴን ቪዲዮ ቻናል ማለት የማይባቸው ይጠቅማል። ኦኬ የሆነ ጊዜ ላይ ኦኬ እንደዚህ ኦኬ ማስተካከል ነበረብኝ ላስት ታይም የገባው ትሬድ ለካ ይሄን ይመስላል ከራሴ ቪዲዮዎች እማራለሁና ብቻ ፔንፉል በጣም the most painful trading እውነት በጣም ግራቲ ደስታው በጣም ቅርብ ነው እንትንም በጣም ቅርብ ነው ግን somehow it's doable አይደለ ታመጣዋል። እስቲ ፈን ጥያቄ ከኢትዮጵያ ከሀበሻ ትሬደሮች በጣም ትሬዲንግ ስታይል ወይም ደግሞ የምትሉት ሰው አለ ላይክ በጣም ጎበዝ ነው ዌል ካልኩሌትድ ነው ምናምን የምትሉት ሰው? እኔ የራሴ ወንድ ይሄኛ ነው እኔን ትሬድ ያስጀመረኝ በጣም መታወቅ ፈልጋለሁ። ብሩክ አዲስ እሱ እኔ ከኢትዮጵያ ማለት ነው ከኢትዮጵያ ከማንም ኢትዮጵያ ውስጥ ካሉ ሚዲያ ላይ ያልወጣ ግን በጣም ጂኒየስ ትሬደር እውነት ለኢትዮጵያ እኔ ትልቅ ትሬደር ነው ብዬ ማሰው እኔንም የሚያስጀምረኝ እሱ ነው። በጣም አዲስ ብሩክ በቃ he's a smart trader ሳይኮሎጂውን እኔ እንጃ ለቀም እንደ ምን ያህል ጊዜ ትሬድ አድርጓል? 6 ዓመት 5 ዓመት 6 ዓመት ዋው 6 ዓመት ምናምን ነውና he's built different እንዴት ሪስኩን ማኔጅ እንደሚያደርግ ትሬድ ኤክስኪዩት አደራረጉ በቃኝ የሚለውን ለምዶታል። በቃ አሁን እኔ አረ ይሄ ትሬድ እኮ 20,000 ይደርሳል አሉ አይ ኖ ኢትስ በቃ ከዛ በኋላ ያለ እኔ አይደለም እውነት ነው ከዚህ በኋላ ያለ ከባድ ዲሲፕሊን ነው በስመ አብ the amount of funded አካውንቶች ያሉት ብዛት ፈልተውን በቃ ፒያውቶቹ ምናምን እና ላይቭ አካውንት ላይ ያለው ኤክስኪዩሽን ምናምን እኔ እሱ እንጂ ኢትዮጵያ ውስጥ ካሉ ሌላ ማን ነው ሉልስ ከኢትዮጵያን ትሬደሮች እና የሚታወቁት አይ ቲንክ ዱባይ ነው የሚባሉት አይደለ? ኢትዮጵያ ይባላል እና ማርሻል ስናይፐር ምናምን አይ ቲንክ አንዳንድ አሉ አሁን በስተዋል ግን እኔ እንጃ እኔ ማየው የለም ግን ስትራቴጂ ዋይዝ ላይ በደንብ ብሬክ ዳውን የሚያደርግ አንድ ልጅ በቅርብ አይቻለሁ። ዩቲዩብም አለው አይ ቲንክ ሉና ኤፍኤክስ መሰለኝ እሱ ሉና ኤፍኤክስ የሚባል ዩቲዩብ ላይ እንትኖቹን አያለው አንዳንዴ አውትሉኮች አሉት እንደኛ ይሰራል። ስክሪን ሬኮርዲንግ ምናምን አድርጎ የቻርቱን የት ኤክስፔክት እንደሚያደርገው የጎልደን የአንዳንድ ፔሮች ምናምን ይሰራል እና he explains it well ኢሞሽናል አይደለም እሱና ሌሎችን ያው በሩቅ አያቸዋለሁ ግን ስቲል የጎበዝ ናቸው ግን እሱ አይኖስ ገብቷል እውነት ለመናገር። እሺ ሌላኛው are you guys willing live trade ለማድረግ ሰርቫይቭ ብላብል ሳይሆን ዊኩ ካለፈ በኋላ ብላብል እንደዚህ ፕሪዲክት አድርገናል ሳይሆን ኦፍ ኮርስ አሁን እኮ እንደውም ዛሬ ላይቭ ኤክስኪዩት እናደርግ ነበር እያለን ነበር ከመጣ ከፍታችሁት በስትክክል እየታየ አድርገናል እኮ ከሎሌ ጋር እንደውም ላይቭ አንድ ሁለት ጊዜ እኮ ሞክረናል ትሬድ ኤክስኪዩት ለማድረግ እንትን ላይ ትሬድ አድርገን ነበር እኮ ኤፍኦኤምሲ ብሬክ ኢቨን ወጣን ከዛ ብሬክ ኢቨን ወጣናል። እኔም አንድ ጊዜ ላይቭ በስትክክል ገብቼ እዛው ቶሎ ፕሮፊት ታርጌት ሂት አደረገ ወጣን ላይቭ ላይ እናደርጋለን። ምን መሰለህ ብሩን አሁንም ቢሆን ወደፊትም ላይቭ ትሬድ ገንዘብ አሳይቶ ላይቭ ትሬድ አናደርግም እኔ የሚሆን ፕሮባቢሊቲ አይመስለኝም ግን አትሊስት ግን ኤክስኪዩሽኑን ሴትአፕ ነው የምናሳየው ከብዙ አንጻር ከብዙ ነገሮች አንጻር ገንዘብ ምናምን ነገር ውስጥ አልገባም ማሳየትም አልፈልግም አላረግም ግን ኤክስኪዩሽኑን አውትሉካችንን እያሰራ እንደውም አሁን ተዘቀዘበት ስራ ምክንያት እንደምታውቁት ለመርካቶ ቲቪ ጉዳይ ሁላችንም ይወታተናል እንጂ ኤክስኪዩሽን አሁንም ቢሆን እኮ ይኸው ለንደን ሃይ ስዊፕ ዛሬ የምንቀርጸው ዓርብ ዕለት ነው ቪዲዮ መች እንደሚለቀቅ ባላቅም ዓርብ ዕለት ኢንድ ኦፍ ዘ ዊክ ነው ለንደን ሃይ ስዊፕ ከተደረገ ዋን አወር ኦርደር ብሎክ ላይ ኤክስኪዩት የምናደርገው ትሬድ አለ እየጠበቅን ነው አሁን ከመጣ ሉዝም ካደረግን ይሄንን ቀን አይተው ሉዝ አድርገዋል ሊሉን ይችላል ግን በቃ ኤክስኪዩት እናደርገዋለን ግን ካልሆነ ግን እነዚህ ልጆች ይዘውታል ሴሉ ምናምን ብለው ያወራል ታውቃላችሁ እንደገባ ነው ማለት ነው በቃ እንደዛ እሺ ሌላ ሉል እና ኤቢ ሲግናል መላክ ምናምን እስሽ አሁን ለምሳሌ እናንተ ቴሌግራም ምናምን ግሩፕ ቢኖራችሁ ወይ ልጆች ጆይን ቢያደርጓችሁ እንደዛ እስሽ በዛ do you help the community በእንደዛ ወደፊት አይ ቲንክ ከባድ ነው እኔ ማለት ነው እውነት ለመናገር ሲግናል እንደ ኮንፈርሜሽን ተቀባለሁ አንዳንዴ ምን ለማለት ነው የኔ አውትሉክ እና
የዚህ ትሬደር አውትሉክ is the same የሚለው ማለት ነው ለማየት ብዙ ጊዜ አልገባም ሲግናል ሰው ሴል አርገናም ሲል አልገባም ግን አሁን ለምሳሌ እኔ ሴል ለማድረግ አስባለሁ እና በጣም ጎበዝ ትሬደር ነኝ የሚል ሰው አለ እሱ እዚህ ጋር ሴል አድርጎ እዚህ ጋር ልገባ ነው ምናምን ሲል የሱን አውትሉክ አወዳድሯለሁ ከኔ ጋር እና ኮንፈርም ካደረገልኝ የኔን ሴትአፕ ይሄኛውም እንደዛው ያያየው ነው ምናምን ብዬ ኦኬ ናይስ እላለሁ እሺ do you think ሲግናል መጠቀም is cheating the system ወይም ፈተና ኮርጁ እንደማለፍ ነው አዎ እኔ በጣም ብሩታል ነኝ እንደዛ ነገር I feel like it's kind of like በጣም ቅርታ stupidity ነው እኔ ሶ ሲግናል ሲጀም I don't get the point joining a group አሁን ለምሳሌ ቴሌግራም ግሩፕ ከፈት ነው ሌሎቹ ስለሚያደርጉት አረኩና ከፈትኩት አይቻልክ ከነከፈትና ሲግናል ልካት ተቀማ እንዴ ምንም አይነት ሲግናል ማለክ ወደፊትም አላረግም የሰው ሲግናል እንዴ መሰለህ ከሰው ተማር ሲግናሉን ግን አገባቡን ምንም አያረግልህ ግን አውትሉክ የሚያስተምሩ ሰዎች ከሆኑ ለምሳሌ ሴትአፓቸውን ብቻ የሚነግሩ እነዚህ ሰዎች እኮ ትልቅ ሚስጥር እያነገሩ ነው ይሄ እንዲህ ከሆነ ትሬዱን ገባለሁ ነገም እንዲህ ደግመዋል ግን የእነሱን ሲግናል ብቻ ግባ እንደ ከብት ትገባ ግባ እንደዚህ ወይ like just being stupid እና ፕላስ ደግሞ እኔ አብዛኛውን ጊዜ እንደዚህ ሲግናል የሚልኩ ልጆች ብዙ ጊዜ ተቃራኒ ሆኖ አገኘዋለሁ ሴታ I feel confident ለዚህ ባይ ሲያደርጉ አንተ ያተሰለ ያደርጋል አረጋለሁ ደግሞ በጣም 100% አረጋለሁ እኔ ምን ያሰው መሰኩ ከስተቴ ተምሬ I would rather choose to lose ሳረግ በጣም ደስ ይላል ትሬድ ገብቼ ሉዝ ሳረግ ደስ ይለኛል እንጂ የሰው ሲግናል what it's just አታርጉም desperation ነው የሚያሳየው በቃ ይሄም እኮ ሌላ ነው it's how they make profit ግን some people beg you know that በቃ በእግዚአብሔር ላይ ስለላ ገና ናቸው ለሰዎች ለትሬዲንግም ወይ አልተፈጠሩም ለዚህ ወይ ደግሞ ገንዘቡን ነው የፈለከው ገንዘብ በቃ እንትና ኤክስኪዩዝ አሁን ለምሳሌ በቃ ቻሌንጅ ከመቶ እስከ 3000 ከመቶ ወደ 10000 ቻሌንጅ አለ ሲግናል ልክልሃለሁ ተጠብቃለህ ሲግናል እኔ ምልከው ነው የምትገባው ነው ምን what are you stupid can do it እኔ ግልጽ ነው የፈለገ ስደበኝ አድር if you are stupid go and join in the አካውንቶች አርግ 3000 ስራ ነገ ይጠቅመን ታጣዋለህ 3000 መስጠት በጣም ቀላል ነው ቤዚክ ኖሌጁ ሳይኖርክ አታርገው እና ሲግናል የምትልኩ ሰዎች ደግሞ ማለት ነው አንድ ሁለቴ ይሳካላችኋል ሶስተኛ ላይ ምን ይለዋል አይ ቀጣይ አስተካክለን ነው መንገባው እንደው የሆነ እንትን አለ ፒች ወደ ፒች አይገው እንትና አንተ ነው ያሳይጃ የእንትና ድሩስኪ የትሬዲንግ ስኪት ሰርቷላ የፎሬክስ ብላክ ላይ እኮ በጣም የተጫወቱባቸው በጣም ስካም አድርጓቸው ናይስ ሌላ ከዚህ ጋር አብሮ ተያይዞ የሚነሳው ጥያቄ እንዳለበዛባችሁ እንጂ ላይፍ ስታይላቸው ትንሽ ከኢትዮጵያ ዘ ሪሊጂየስ ካንትሪ ክርስቲያኒቲ እና እስላም ያለበት ነው ላይፍ ስታይላቸው ትንሽ ከሞራሊቲ የወጣ ይሆናል ሞስት ትሬደሮች እንዲያውም ኢትዮጵያ ውስጥ ደህና ነው መሰለኝ ውጭ ያሉት ግን obviously በዛ ነው ያው ሪሊጂየስ ኮንክ ምድራዊ ነገር ላይ ብዙ ፎከስ አታደርግም ሀብትን ምናምን ፍሎንት ማሳየት የለም ግን ያው መኪና ሴቶች ክለብ ምናምን ስታሳይ እዲ ነገር ምናምን ይላል ወጣቱ ማለት ነው it's just what they use for antics ለማያዝ ነው እንጂ አሉ እኮ ብዙ ትሬደሮች እኮ ጸጥ ብለው ያደርጉት ይስልኝ ዩቲዩብ ቪዲዮስ ተዘጋጅተው መኪናና አጥብ ያሳዩ it's just marketing የራሳቸው ላይፍ ጠይቃቸው ከሰኞ እስከ ሰኞ እኮ ትሬድ ወይ ሲለጠልጣቸው ነው ወይ ተጨንቋል ኤክስኪዩዝ ለማድረግ ልክ አርብና ቅዳሜ ወጥተው ግን በሳምንት የሰሯትን ያሳዩሃል ከዛ አንተ ግን ትጓጓለህ እንደነሱ አይ ቲንክ ብዙ ሚስት ኤግዛክትሊ አመጣው ይሄን ቃል ብዙ ወጣቶች የሚሸወዱትና ብዙ ሰው የሆነ አይ ፌክ ነው የሚለበት ምክንያት you only see that flashy lifestyle ላምበርጊኒውን ምናምን ነገርና they never show you ጭንቀታቸውን ፕላናቸውን ሲያወጡ ምናምን ነገር እንዴት ይመስላል ማለት አያሳዩትም more of ያኛው ነው የሚታየው እና you will think okay fast money ብቻ ነው ብለህ ታስባለህ ያ አንዳንዴ ግን ስቶሪያቸው ስታርባ ያስጨንቀ እኔ በጣም ነው እውነት ነው እኔ የምጨነቀው ማለት ነው ንግድ እኮ ነው ገንዘቤን ነው ማጣው it's my money the trade እኔ እንጃ አቅም እኔ የተለየ ትሬደር ለሆን ሸወይ ምንም ስም ልትሰጠኝ ይችላል the point execute it's a business አሁን ለምሳሌ መርካቶ ላይ ስንሰራ አያስጨንቀንም የሆነ ካልተሸጠ ለምሳሌ አንድ ዲፓርትመንት አለቃውን ገዝተን ያልተሸጠልን እና ስሙን ላለመጥራት አለ ገዝተነዋል አልተሸጠልን ይሸጣል ብለን አስበን ነበር ይሄዳል አያስጨንቀንም ይሄም እኮ ትሬዱ ላይ እንደዛ ነው የራሴ ገንዘብ እኮ የለፈውበት ገንዘብ እንቅልፌን አጥቼና ያ ገንዘብ the moment trade execute እንዳረኩኝና እስኪዘጋ ሰው ማግኘት አልፈልግም በጣም ሆነ ደግሞ የሆነ ከትሬዱ አጌንስት የሆነ ሰው ማይገባው ሰው ከሆነ ያስጨንቀኛል ግን ትሬዲንግ የኛ ከሆነ እኮ እናያለን
እንዲሆነ እንውጣው እንዴ ኤክስኪዩት እያደረግን ነው። ኢትስ አ ፕሮሰስ ጦር ሜዳ እኮ ምንም አይመስለኝም 100 ሚሊዮን ፍሎት እያደረገ 11 ሚሊዮን አይገባኝ። እኔ አንዳንዴ ዲስአግሪ ላደርግ እችላለሁ። ለምን ነው ታውቃለህ? የሆነ ሌቭል ላይ ኦር ደግሞ የፐርሰናሊቲ ልዩነት ሊሆን ይችላል፣ ግን ዲታችድ የመሆን ነገር ሊመጣ ይችላል አንዳንዴ። በቃ ዩ ጀስት አንተና የሚለው ማለት ነው ሴቲንግ ፎርጌት ምናምን ነገር ለምሳሌ ማይጎዳ ይመጣል። ሾው አይጎዳም። ኤግዛክትሊ ሾው አይጎዳም። like how እንዴ አሁን ለምሳሌ ማለት ነው ለሲ $1 ሚሊዮን ካፒታል አለክ አለኝ። እሺ you risking 10,000 with 15,000 ታርጌት 50,000 ነው። በአንድ ቀን ነው የምትሰራው። ይሄንን ብታጣው ማለት ነው አካውንትክ 985,000 ነው የሚሆነው። $985,000 ነው የሚሆነው ከ1 ሚሊዮን ምንም ያው ነው። ለኔ ግን አረ ሄፒ ለምን ታውቃለህ? ስኪልህን የምትተማመንበት ነው። you're willing to take loss መልሰዋለሁ። እሺ ደግሞ ሂት ካደረገ 1 to 3 1 to 4 ነው አይደል? 45,000 50,000 ምናምን ነው የምትወስደው። እሱ ሜንታሊቲ ከሆነ ያንተ ደስ ይላል። አንተ እኮ ቀጣዩ መልሰዋለሁ ከሚለው በቃ ይሄኛው ልክ አንዳንዴ ማለት ነው። እኔ የእውነት ለምሳሌ አንዳንዴ አግሬሲቭ የምንገባበት ጊዜዎች አሉ። ሊትራሊ ልቤ እንደዚህ ሲመታ ይሰማኛል፣ ድብ ሲል ይሰማኛል። ምክንያቱም what I'm willing to give the market በጣም ይበዛብኛል፣ ግን ሪዋርዱን ሳይ እጓጓለሁ። ይሄ ነገር እኮ ከተሳካ ማለት ነው በቃ አፍሳለሁ በደንብ እላለሁ። እና እኔ ማፍሰው እንጂ ማርኬቱ የሚያፍሰውን አላይና ማርኬቱ የሚያፍሰውን ማሰብ ከጀመርኩ እጨናነቃለሁ። በቃ ይሄ ነው በቃ አሁን ኦኬ ከወሰደው ይውሰደው፣ ካገኘው ደግሞ በጣም አሪፍ ነው ማገኘው ብለህ ሊሊቭ ኦን ዘ ቴብል። እንደዛ ማመስድበት ምክንያቱም እኮ ለዛ ነው ቅድም ላይ ማትወስድበት ምክንያት ሰፍ ስለማትል ነው። እና አይ ፊል ላይክ ሁሉም ትሬድ እንደዚህ ቢሆን ኢትስ ላይክ በጣም ስሎ የሆነ ኮምፓውንድ የሚያደርግ ፕሮግረስ ነው። ግን በቃ ሰው ስለሆንክ you're willing to risk a lot። ከዛ ደግሞ ጌም በአንድ ስፓይክ እንዳደረግ የምፈልገው የትሬዲንግ ላይፍ ስታይልም የሆነ ግሎሪፋይድ የሆነው በዚህ ነው። አንዳንዴ እንዲያውም ስለ ጭንቀት ምናምን ሲመጣ ዴዱ ዶኪመንተሪ ስቶሪን ለማሳመር ገባ በደንብ ኤዲት ታደርገዋለህ። ሳድ ሚውዚክ ትከፍትና ከዚህ እዛ ጋር ነበር ሽንኩርት የምከትፈው ምናምን ነገር በሰው ዋይፋይ ነው which is true እኮ ምናምን፣ ግን የእሱን ስትራግል ነው የምታሳየው። ራስህን በሱ አይን ታየዋለህ። ከዛ ቡጋቲ ሲነዳ ደግሞ ታያለህ። አሁን ላይ ከዛ ወደዚህ ትራንዚሽኑን ቶሎ ነው የምትፈልገው፣ ቶሎ የፈጠረ ነው የምትፈልገው። እሱ ደግሞ በቀን $10 ስትሰራ ዲስከሬጅ ልትሆን ትችላለህ። $5 ስትሰራ ዲስከሬጅ ነው የምትሆን። ከዛ እሷን ማለፍ ስለማትፈልግ በቃ የታባቱ ይፈንዳ ምናምን ብለህ 50 ሪስክ ታደርጋለህ፣ ወይ ሞት ሪስክ ያለን ካፒታል ሪስክ ታደርጋለህ። ሪዋርዱ በጣም ያጓጓሃል። ከዛ እንደሱ ላምበርጊኒ እነዳለሁ ብለህ ማለት ነው which you end up failing ብዙ ጊዜ። ግን ከኢሞሽን ዲታች ማድረግ ከተለማመድክ ኤቭሪዴ በጣም አሪፍ ነው። ግን ሌሳ እንደዛ ነው የሚያስተምራ ማርኬት ነው አሁን ማለት ነው። ከግሪድ መለየት በጣም ይከብዳል። አንዳንዴ ግሪድ ይሆናለሁ አይ ቢሆንስ፣ ግን ፊር ኦፍ ሉዚንግ ደግሞ የለብኝም። ፊር ኦፍ ምክንያቱም ሪስክ ማድረገውን አውቀዋለሁ፣ ግን ሪስክ አድርጌ ለምን አትወስድም ሊሆን ምናምን ግን ስትሉኝ ነው ባጣው ችግር የለም ለመውሰድ ግን ማለት ነው በቃ አለ አይደለ I wanted to go more trade ፖቴንሻሉን አያዋለሁ ምናምን እና ከፕላን ይወጣለሁ። ዛሬ እዚህ ላይ እወጣለሁ ካልኩኝ ከትሬድ እወጣለሁ። if I lose it it's fine፣ break even ቢነካም it's fine ላለው። ከዛ ይሄ ግን ሲደጋገም ለምን አልወጣሁትም ለምን እንዲያልሆንኩ ምናምን ስትል ኢሞሽናል ትሆንና you end up making mistakes። መነሻና መድረሻ ማታክ ከሆነ አሁን እኔ ብዙዎቹ ትሬዶች መነሻዬን አውቃለሁ መድረሻዬን አውቃለሁ። በዛ መሃል ደግሞ ሪቨርስ ካደረገ ብሬክ ኢቭን የምንለው ደግሞ የተነሳውበት ኤሪያ አለ። ከሱ ፖዚቲቭ አብዛኛው ጊዜ እኔ ፖዚቲቭ ስቶፕ ሎስ ምንዋለኝ በፐርሰንት ነው። እኔ ትሬድ አደረግና በፐርሰንት ነው ማስቀምጠው። እዚህ ነው ከሄደ ከተመለሰ አም ሃፒ ቱ እንደው ምናለው አም ሃፒ ቱ ጎ በቃ አለቀ። ያቺን ይዤ ለመውጣት ከሄደልኝ ደግሞ አንተ ኮንዳው ሞር የሚያስጨንቅ አይነት እንትን አይደለም ማለት ነው ያለ ያንተ እንደውም አያስጨንቅም። ኤክስኪዩሽኑ ቆንጆ ነው ያንተ። ገንዘቡ የፈለገ ደረጃ ላይ ብደርስ የፈለገ ሚሊዮነር በትሬድ ሚሊዮን ብሰበስብ የማጣት $1,000 ፔንፉል ነው። ለምንስ ኢትስ አፍተር ኦል የራስ ፖኬት ነው የራስ ገንዘብ ነው። እዛ ደረጃ አይ ይሄን ባጣው አያሳስበኝም እኮ አሁን እኮ መገባቸው ትሬዶች እኮ ባጣው አያሳስብ ምን ይመጣ ሪስክ ማኔጅመንት
ያለኝን አካውንት የዚህን ያህል ሪስክ አደርገዋለሁ ባደረገው እንዴ አሁን ለምሳሌ ትናንት ሉዝ ስላደረኩ አብዳለሁ እኮ ግን it's a risk management comfortable if you lose it comfortable with my risk exactly ሪስኩ ነው ሪስክ ማኔጅመንት የምትለው በጣም ቢግ ኮንሰፕት ከተግባባን እሱ ላይ ከሆነ ሁላችንም የምናደርገው ሁላችንም አንድ ፖይንት ላይ ነው ግን እንዴ $1,000 ነው $1,000ንም ሪስክ አደርጋለሁ አይ ለምን ካገኘው እኮ 10,000 ነው ስቱፒዲቲ እሺ አሁን ላይ ባለው ትሬዲንግ ኢንቫይሮንመንት ላይ በጣም እናንተ who's making good money በዚህ 2 weeks ምናምን ነገር ትሬት ባይ ሳይ የሚባል አለ ትራስ ከኛ መካከል ነው ወይስ እኛም ነክ ኢንቫይሮንመንት ትሬት ባይ ሳይ በጣም እውነት ከሆነ እውነት አዎ የሆነ I think he makes good money እኔ ማለት ነው I don't know ብሮከር ይሄን ያክልን 10 ሚሊዮን 9 ሚሊዮን ምናምን ፍሎት ስታረክ ይሰባችሁ ግን if it's real ምክንያቱም እኔ እሱ የሚመቸኝ ማለት ነው ኮርስ ሲሸጥ ምናምን አላየው ግን ከተከታተልኩት ጊዜ ጀምሮ ዩቲዩብ ቪዲዮ ብቻ ነው የሚሰራው አውትሉኩን በጣም ነው የሚያሳየው ስትራቴጂውን በጣም ያሳያል ከዛ በቃ ኢንተርስ ያደርግ ይለጋል አውትሉኩ ሌጂት ነው የሚመቸኝ እዚህ ጋር ይቻላል የሚገባባቸው ኤሪያዎች ማለት ነው ሰሞን አንተም ልትገባባቸው የምትችላቸው ኤሪያዎች ላይ ነው ካፒታል አለው ሪስክ ያደርጋል ሶ ሪተርኑም የዛኔ ያልክ ነው ብላክ አሜሪካን ነው አይደል አይ ብላክ ያኔ እውነት ከሆነ ግን የሚገባባቸው ሎት ሳይዞች እውነት ከሆኑ ይመቸው በጣም አሪፍ አይ ቲንክ እኛውን 0.1 ምናምን ስንል ትልቅ የሆነ በአንዳንዴ አንድ ሎት ትልቅ ነው በጣም እሱ በ10 ሎት 10 ፖዚሽን ምናምን ስከፍት አስበው እያንዳንዱ ፖዚሽን ይመቸው እውነት ከሆነ እንትንም አይ ቲንክ ሂ ኢዝ አ ጉድ ትሬደር ሪስክ ማለት ሲያደርግ እና ትሬድ ሆልድ ሲያደርግ ምናምን ስዊንግ ትሬደር ነው ስለዚህ ስዊንግ በጣም ያስተምረናል እንደው እሱ አይ ቲንክ እሱንም ቢያዩ በጣም አሪፍ ነው ትሬድ ባይ ሳይ በጣም ለሳይኮሎጂ እንትኑም አሪፍ ነው ስትራቴጂውም አሪፍ ነው ስቶሪውንም ቢሰሙት በጣም አሪፍ ነው ከናንተ ግን ኦፖዚት የሆነ ስትራቴጂ ቲም ውስጥ አለ ሆፕ ይባላል ኦፖዚት ስትራቴጂ ደስ ይላል ስካልፐር ነው እሱስ እሺ ናሜ ማለት ነው እኔ እንደ አውትሳይደር ማለት ነው የለው ያስቀላኛል አሁን ስካልፐር ስቶሪ እኮ ይሄ ነው ይሁን ኢንትሪ ታገኛለህ ብዙ ቦታዎች ላይ ግን ኤግዚት ስታደርግ ነው በቃ ቶሎ መጣት አለበት አንድ ኤግዚት ስገደው አጠገብ ቆመን ባይ ሴል አይ ቲንክ እኛ እሱን ስላለምር ነው እንጂ ስትራቴጂያችን እኮ ደሴም ነው ግን ኤንትሪ ላይ ሞርሱ እንትን ይላል at the end of the day እኔ በምናምናለው if you have $100 ካፒታል አለና ያ $100 በስንት ፐርሰንት አሳደግከው ከዛ ደግሞ keeping consistent wins ለኔ እሱ ማተር ስናታ ባሁን እኮ እንደ ድሮኝ ዛሬ $100 አሳያለሁ ግን ነገ ያቺ $100 እኔ ጋር ከሌለች እሱንና ናሆሜ በጣም ደስ የሚለኝ በጣም ይሰራል በጣም ነው የሚሰራው ላይክ በጣም ስታየው በቀን ውስጥ የሚያሳይ እዚህ የሰራው እዚህ ላይ ያጣ ይላል አሁን እኔ ናሆሜ በቃ የራሱ ካልቸራል የራሱ እንት ነው በቃ ለምዶታል ቢሄቪየር አለውና እዛ ላይ ሆነ እኔ በቃ if you are profitable in a way ዛሬ ከጀመረበት ነገ አካውንት ከፍ ካደ በጣም ጎበዝ ትሬደር ስለዚህ ጎበዝ ነው ናሆም ለምዶታል የዛው ናሆም ነው እኛ ልታመጣው አትችልም አሁን ናሆምን ስፒንግ አድርግ ያዘው እኛ ደግሞ በጣም ስፒንግ እናደርጋና ከናሆም ይልቅ በጣም እኛ ጋር ሲመጣ ትሬድ እኔ አሁን ለምሳሌ አንደኛ ቀን ነው አያዛችሁት ኦልሞስት ትናንት ለሊት የገባው ትሬድ እስካሁን አልተዘጋም ናሆም ቢሆን የኔ 3-4 ፖዚሽኖች ዘግቶ ጨምሮ ሴል ገብቶ ከዛ ሌላ ባይ ሪትሬስመንት ሆነም ሰርቶት ነው ኤግዛክትሊ ቢሄቪየር አልኩ እንደ ባህሪያችን እንለያለን ያለው አብራችሁ ያለ ቤኪ አለ ቤኪ ደግሞ ኮንሰርቫቲቭ ነው ቤኪ ጎበዝ ትሬደር ነው ዴይ ትሬደር ነው ቤኪ በጣም ጎበዝ ስማርት ነው በጣም የሚገባባቸው የሚያይበት ግን ታስጨልቁታላችሁ መሰለኝ ፍሪደም አሰጡት ስራ ነው የሚያስጨልቀው እኮ ለዛ ነው እንጂ ቤኪ በጣም ጎበዝ እንደውም በዛ አጋጣሚ ቤኪ እኮ ነው ያስጀመረኝ ትሬድ እኮ እሱ ነው የነገረኝ እኔም እንደሆነ አላውቅም ነበር ትሬድ ላይ የበላል ያወራው ከዛ ዴ ነገር ምናምን ብዬ በሱ ምክንያት ነው እንትን ያልኩት ከዛ ጊዜ ጀምሮ ኤቭሪ ሲንግል ዴይ የቻርት ነው እንትናችን ብታየው ሜሴጅ ቻርት ብቻ ነው በቃ ከዛ ቀን በኋላ ቤኪ በጣም ጎበዝ ትሬደር እንደው ጨርሻ ላይ ቢያስቅ ነገር ቢሆንም ኤቢ ሁሌ እንትን ይለኛል የኢትዮጵያ መንግስት አይ ዊሽ እንደው $10 ሚሊዮን ቢበጅትልን ብላ ይላል $1 ሚሊዮን ቢበጅትልን ትሬዲንግ ፈርም አዘጋጅ I think that's ኢንዲጎል የኔ ኢንዲጎል አሁንም ሄጅ ፋንድ ማኔጀር ለመሆን ነው ማለት ምን መሰለህ ምን አምናለሁ እውነት በዚህ አጋጣሚ እስቲ ቀረብ ብላችሁ አውሩንና
ምን መሰለህ መባ ሀገር ማሳደግ እንችላለን። በእውነት ይላል ሀገር መቀየር ትችላለህ። በዚህ እንደ ትሬደር እንደ ቢሊየንስ ትሪሊየንስ ትሬድ ያደረገ ቢኖር እኔ አይ ዊሽ አይ ስዌር ጋር እውነት ላይክ ዜና የሚያጠና የራሱ ቲም አለው። ኒውሶችን ፈንዳሜንታልሶችን ቼክ የሚያደርግ እስቲ የኢትዮጵያ ኢኮኖሚ ስንት ነው እሱም ያጠና ቢኖረን ትሬድ የሚያደርግ ሰው ከዛ ትሬድ ኢኮኖሚስት ሃይ ታይም ፍሬም ያጠና ሎር ታይም ፍሬም ደግሞ ስተዲ የሚያደርጉ ልጆችን ሰብስበን ሜቢ አላቅም የአይኤምኤፍን ብድር ልንመልስ እንችላለን። ግን ደግሞ እዛ ደረጃ እስክደርስ የሚያምንብህም ሰው አይኖርም። የዚህን ዓለም የሚነባይ ሰው አይኖርም። ቢኖር ኖሮ we can make a lot of money $1 ሚሊዮን ሰጥቷቸው ሪስኪንግ $100,000 we can make a lot of money እኔ I can sense that ለላውም ኢትዮጵያ ውስጥ ኤክስፖርት የሚያደርጉ ድርጅቶች አሉ ፋብሪካዎች ምናምን ኢትዮጵያ ለፍተው ምናምን እነሱ የሚያስገቡትን ገንዘብ እኛ ማስገባት አቅት ስኪላችን ላይ ኢንቨስት ቢያደርጉብን ማለት ነው። እስከ 185 ቢሊዮን USD ነው ጂዲፒያችን። we can make 10 ሚሊዮን ትንሽ ነው ኮስት ግን አምኖ ማን ነው አይሰጠም ስኪል ላይ ኢንቨስት አያደርግ ሙሉ እንትን ምንድነው ኢንቨስትመንት ባንኪንግ ከፍተህ ሄጅ ፋንድ ምናምን አድርገህ 3 ፍሎር ሙሉ ትሬደር ሰብስበህ ከዛ ሁላችን አሴት ከረንሲ ኤክስቼንጅ ያደርግ የሁሉም ሰው ብሌንድ እንትን ማለት ነው አውትካሙ በጣም ኢቨን ቆይ if you guys find እንደዚህ አይነት ኢንቨስተሮች ወይም ደግሞ እንደ ሀገር ብታገኙ would you do it ድፍረቱ ይኖርሃል 100% ማለት ምን አንድ ሶሎ ኢንቨስተር ፕራይቬት ኢንቨስተር እንደዚህ የአንድ ሰው ካፒታል ወስደህ ሰጣቸዋለሁ ወይ $10 ሚሊዮን ሰጣቸዋለሁ like ትሬድ ላድርግልህ ትሬድ አድርጓ ቲም ሰብስበው አሪፍ ነው። እኔ the best peoples እኔ በደንብ ከኛ ቲም አለ የኛ ቲም ላይ ሰው መጨመር በደንብ ሪተርን እንሰጠዋለን በአመት በ6 ወር ምናምን። እንዲያውም ስዊንግ ትሬዲንግ እንደ ባንኮች እኮ የሪቴል የዴይ ትሬደሮች አይነት ስላሳየውን ብትሰራው እንትን ነው በቃ የአመቱን ፕሮጀክሽን ሰርተክ and then በቃ ኦኬ ጎልድ ይሄን ያክል ሊወጣ ይችላል። ጎልድ ላይ ሉሊካስ ለአንተ ስክሪንሽ ማታ ላይ ያወራን ከዚህ ቀን በኋላ ጎልድ ኦል ታይም ሃይ ነው የሚወጣው ብለን ዲፖን ይዘናል። ላይክ እነዚህ አሁን ካፒታል ቢኖርህ እንደ ሀገር አሁን በጀት ተሰጥቶኝ ቢሆን ኖሮ የዛን ቀን በደንብ የኔ ቪው ነበር የሉል ቪው ነበር ደግሞ ሁላችንም ማቻ ያረጋግጥ ጊዜ በመቶ ሎት ገብተን 100 ሚሊዮን ነበር ምን ዘጋር 600 ሚሊዮን that's possible እና አናግሩን እስቲ በዚህ አጋጣሚ ካላችሁ ትፈልጉት ጥሩ ነው። እንደዚህ እናስብበታለን ግን ይደዋል እስከዛ የኛ ኪስ ትደግ እንጂ አይ በጣም ደስ ይላል። የምር አሪፍ ቆይታ ነበር የነበረን እንደ ትሬደሮች ለጀማሪዎችም እናንተንም ለሚያዩዋችሁ ምናምን ነገር ያው ቤዚክ የሆነ ኢንፎርሜሽን አስላልፈላን ብለን እናስባለን። ማየት የምትፈልጉ ሰዎች ፎቶንን እና አይሲቲን ከዛ መጀመር ትችላላችሁ። ትሬድ ባይ ሳይ ኤቢ ጎልድ ከለዚህ መጀመር ፕራይቬት ሜንተርሺፕ እንጀምራለን። ከለዚህ መጀመር ትችላላችሁና አይ ቲንክ ፎቶንንም ነኔ ሪኮሜንድ አድርገውኝ ነበረ። በጣም በቀላል እንግሊዘኛ ነው የሚያስረዳው። በጣም ጎበዝ ነው። እንደውም ይደጋግመው አንዳንዴ አብሮ አጠገብ እንደሚያስተምር ሰው ነው። ኢትስ ኦኬ ካልገባ ምናምን ውልዱ ለጌል ባሲል ተሰዋለላ ያስ አልገባኝ ለበትላለ ፎቶን ጎበዝ ልጅ ነውና ፎቶንን እንዳላችሁት እነዚህን ማየት ትችላላችሁ። ስለ እንትን አውርተዋል። ስለ ኢሞሽናል ስትሬንግዝ አውርተዋል። እሱም ያጋጥማል። it happens ለሁሉም ሰው አቮይድ የሚደረግ ነገር አይደለም። ሁሉም ሰው ላይ ያጋጥማል። ስለዚህ እሱን ከቤተሰቦቻችሁ ጋርም ከጓደኞቻችሁ ጋርም በማውራት እንትን በማለት ስኪሉ ነው ዋናው። ስኪሉ ካለ ዛሬ ሉዝ ያደርገው ነገ ጌን ታደርጋለህ። ለዚህ ስኪሉን ተማመነው እንጂ ቻርት ላይ ብታዩን ገንዘብ ቁጥር አትተማመነው። ያለ ስኪሉ $10,000 ቢያሳይህ ነገ አታመጣው። ወይም ደግሞ it's like saying ሳይክል ባስነዳህ ብቻህን ሳትችል ያ ሰው የሌለ ጊዜ ገደል ብትገባው ቦሌ ላይ ወይ ሃይዌይ ላይ ብለቅልዳ ብዬ። ስለዚህ don't worry about the numbers። ዛሬ $1,000 አሳይቶ suppose skill እና ስኪሉ ላይ ያተኩሩ ብለዋቸዋል። ስኪሉ ላይ ያተኩሩ። ስለ ሞራሊቲም ትንሽ አውርተዋል። you should be grounded like not ይሄ ፍሎፍ ብሎት የሆነ ላይፍ ስታይል ሳይሆን grounded የሆነ ላይፍ ስታይል really እግዚአብሔርን የሚፈራ ሪሊጂየስ የሆነ ላይፍ ስታይል እንዲኖራችሁም የሚል አውርተናል። ቤስት የሚሉትን ትሬደሮችም ነግረዋቸዋል። በዚህ currently ባለው within 2 weeks trade by side እሱንም ሜንሽን አድርገዋል። ያለውንም አንዳንድ ስካሞችንም አውርተዋል፣ ሜንሽን አድርገዋል። ስለዚህ ኢትስ ኦኬ ብለዋል። ትራንስፓረንሲ ነው እንጂ ስካም አይደለም። ያም ፉል ስካመር ናቸው እያልናቸው ሳይሆን